Egaa hin abjooti abjuun taane kaafadhu farda keen falmi 4 kiiloo situ aane 100 ሺህም 200 ሺህም ረግፎ ምናልባት የቆመርኩት ቁማር ከተሳካልኝ ብዬ ላስብ እችላለሁ። ይሄ በጣም ዝቅ ያለ አስተሳሰብ ነው። በጣም የወረደ ማንነት። ቆም ብለን ማሰብ አለብን። ኦኬ እኔ አሁን ግፋ በለው ብዬ ሲገፋ የሚሞተው ማን ነው? እኔ ነኝ አይደለም። ወንድሞቼ እህቶቼ እዛ ሀገር ቤት ያለው ህዝብ ነው የሚሰቃየው። ዩሮፒያን ዩኒየን ውስጥ ያሉ ሰዎች ከአሜሪካ መንግስት ጋር ቅርኝት ያላቸው ሰዎችን ማናገር ማግኘት እና ባይዘው የተማረው ኃይል በጣም በሚገርም ሁኔታ የተማረው ስላችሁ እንደዚህ ኖሌጁ ያለው ፖለቲካ ውስጥ ረጅም ጊዜ እውነተኛ ኑሮ የኖሩ ያረጁ ሰዎች እዚህ ውስጥ የቆዩ ሰዎች በጣም በከፍተኛ ደረጃ ይሄንን እንደውም የሚያበረታቱ ተጨማሪ ግብአት እየሰጡ ያሉ ናቸው። እና ደግሞ አዲሱ ጄነሬሽን አዲስ እየመጣ ያለው ጄነሬሽን ያንግ ጄነሬሽን ደግሞ ይሄንን አይነት ነገር በተለይ እንደ 20s ያሉ ሰዎች በጣም ኢንከሬጅ ያደርጋሉ። ሴቶች ጋር በጣም ከፍተኛ የሆነ ድጋፍ እናያለን። አንዳንድ ጊዜ ሰልፊሽነት የሚያጠቃው አካል የሆነ ኤጅ ግሩፕ ውስጥ እያየን ያለ ነው። ኦኬ በትምህርት ደረጃና በኤጅ ግሩፕ የሆነ ቦታ ላይ ከአንደርስታንዲንግ ጉድለትም ሊሆን ይችላል ወይም ደግሞ በጣም ኮምፕሊትሊ ድፍን አድርጎ ሰልፊሽ ሆኖ ጀስት እኔ የምፈልገው ነው እንዲሆን የምፈልገው ሰላም መስማት አልፈልግም ይሙት የሞተው ያህል ዝም ብለህ ግፋ የሚል ደረቅ በሌሉበት ጀግንነት አይነት ነገር የምናየው የተወሰነ ቦታ ነው። ከዛ ባለፈ ግን እድሜያቸው ጠና ያሉ በትምህርትም ዲፕሎማሲም በኑሮ ትንሽ ገፋ ያሉ ሰዎች ጋር በጣም ጥሩ ነገር እናያለን። ጥሩ ሰፖርት ጥሩ የተለያዩ ነው አንብቤ አሁን እንዴት እንደምጨርስ አላውቅም። አርቲክሎች የተለያዩ ሰፖርቶች የተለያዩ ነገሮች እየተሰጡ ያንግ የሆነው ጄነሬሽን እና ሴቶች ጋር በጣም ጠንካራ ነገር እያየን ነው። አክሮስ የተለያዩ ብሔሮች ነው ማለት ኦሮሞም አማራ ብቻ አይደለም ሁሉም ጋር በርቱ በቃ ወደዚህ ግፋ እንደዚህ አድርግ ምን እናድርግ ብሎ ሊተባበር የሚፈልግ ለህዝቡ የሚቆረቆር በጣም ብዙ ነውና ሚዲያ ላይ እንዲመጡ እያበረታታን ነው። እነኚህ ግሩፖች ብዙ ጊዜ ሚዲያ ላይ በፖለቲካው በተለይ አይሳተፉም። ያንግ ጄነሬሽኑ ኦልደር የሆኑት ደግሞ ከናካቴውም አይገቡም። ዝም ብለው ዩቲዩብ ምናምን ነው የሚያዩት ወይ በትልልቅ ሚዲያ ነው ኢንተርቪው የሚደረጉት። ኢንከሬጅ እናደርጋቸዋለን በሚዲያዎችም ቢሆን እነኚህን ሐሳብ እንዲያመጡ በሚቀጥለው አመት በአዲስ በብራንድ ኒው ሁኔታ ካምፔን አድርገን ፑሽ አድርገን ሁሉም መተው ይመካከሩ ሴትል ያደርጉ ከጦርነት ሊያስወጣቸው የሚችል ሴትልመንት ውስጥ ይግቡ። ከዛ በኋላ እንደ ህዝብ ተነጋግረው ወደፊት መሄድ አለብን። እንደ ህዝብ ቁጭ ብለን የማንፈታ ከሆነ መቼም አይፈታም። ይቀጥላል ሌላው ይቀበላል። ጦርነት ነው እና እኔ ምን አገባኝ አቡዳቢ ነው ምኖረው እና እኔ ምን አገባኝ አሜሪካ ነው ምኖረው እና እኔ ምን አገባኝ ሳውዲ አረቢያ ነው ምኖረው ገባ እግዚአብሔር ያኑርልኝ ፈጣሪ ያኑርልኝ አላህ ያኑርልኝ እነሱ የሰው ሀገር ተደብቄ ያለሁት በቃ የማይመጣ ከሆነ ይሄ የምፈልገው አቅጣጫ ካልወጣ ይሙት ምናምን እንዳትደራደር እንዳትነጋገር እንዳይፈታ ጦርነት አቆማት በሉ የሚለው አስተሳሰብ ከማበዛዘን እጥረት ነው። ብዙ በጣም ደግሞ ተወሰኑ ሰዎች ከግለኝነትና ለህዝብ ካለ መቆርቆር ለህዝብ ካለ ማሰብ ለህዝብ አስባለሁ ባዮች ደግሞ እነሱ ናቸው። ከሁሉ በላይ ግን ለህዝብ ያለ ማሰብ ነው። because በዚህ አመት ውስጥ ትጨርሳለህ ይሄን የጀመርከውን ነገር እውነት ተሳክቶልሃል ተሳልጦልሃል ከጀመርክበት የት ነው ያለው? ስንት ሰው ሞተ? ስንት ሰው ተገደለ? ስንት ቤት ተቃጠለ? ስንት ህዝብ ተሰደደ? ምን ያህል ተሻሻለ? የተነሳበት ዓላማ ወዴት እየሄድክ ያለ ይመስላል? ምን ያሳያል የሚለው መጠየቅ አለብን። ይሄ ከማሞኘት ከማደንዘዝ ውስጥ መውጣት አለብንና ይሳካ እኔ እኮ ማንኛውም የፖለቲካ ሐሳብ ይሳካላል ችግር የለውም። ፖለቲካ ሐሳብ ከመሳካት ጋር አይደለም ችግሩ። እሱን ለማሳካት የሚካሄድበት መንገድ የማይቆም ፐርፔቹዋል የሆነ ጦርነት ነው የሚያመጣው። የማይቋረጥ የጦርነት ሳይክል ውስጥ ነው እየሄድን ያለነውና ከዛ ውስጥ መውጣት የምንችለው ሴትልመንት ነው። ሴትል ማድረግ ቁጭ ብለን ተነጋግረን ይሄ ነው ያ ነው መሄድ ያለብን በዚህ ነው ብለን መወሰን መቻል አለብን። ቁጭ ብለው ይነጋገሩ ይሄን እናስደርጋቸው የሚለውን ሐሳብ መጥላት በጣም ፍጹም አይቻልም። ይሄ ትክክለኛ ሐሳብ አይደለም። እኔንም ደግሞ እንዲህ ነው እንደዛ ነው ምናምን ማጥላላት በእውነት ከይቅርታ ጋር ምንም አያመጣም። ምንም አይነት ማጥላላትም ማስፈራራትም መጮህም እኔ ጋር ምንም ዋጋ የለው። እኔ ጋር ዋጋ ያለው ተነጋግረን ይሄ ትክክል ነው ይሄን ተሳስተሃል የሚለውን ነገር ካሳመነኝ እስማማለሁ እና ለዛም ነው የምመጣው ሚዲያ ላይ ነተን እንነጋገር ብዬ ነው። እነኚህ ነገሮች አሉ የሚሊተሪ ትግል ያለባቸው የትጥቅ ትግል ያደረጉ ያሉ አካላት የተለያዩ ሪፖርቶችን ያወጣሉ። የተለያዩ ኢንፎርሜሽኖችን ሰማለን። መንግስት በበኩሉ
ጸጥረጭ አድርጌያለሁኝ አስተካክያለሁ ይላል። ታጠቁ ኃይሎች ደግሞ በበከላቸው ይሄ መንግስት ተነጥቃንቆ መውደቅ በአንድ እግሩ አንድ ሐሙስ የቀረው ነው ይላሉ። እነኚህን ሪፖርቶች ከዓመት በላይ ሰማናቸው በተለያዩ አቅጣጫዎች። አንዳንድ ቦታ ዓመት አልሞላም እንደቀጠሉ ነው እነኚህ ሪፖርቶች አንደኛው የሌላኛውን እውነት ነው ብሎ እያረጋገጠ ያያየን አይደለም። ማንኛውም የታጠቀ ኃይል መንግስት እውነቱን ነው ድምጥማጤን አጥፍቶኝ አስተካክሎ ጸጥታ አስከብሮ ይዞ ነው ያለው ሚል የለም። መንግስትም ደግሞ ይሄንን ኃይል አልቻልኩም በፍጹም በቃ እንደዚህ አድርጎ ማርኮ አሸንፎኝ ነው ያለው ሚል ነገር እየሰማን አይደለም። እየሰማን ያለ ነው በሁለቱም በኩል እያስተካከልናቸው ልክ እያገባን እያሸነፍን ነው ሚል ነው። ይሄንን እየሰማን በመሃል ደግሞ ስንት ሰው ሞተ በዚህ ዓመት የሚለውን ትንሽ ኮንቴምፕሌት እንድናደርግ ስለምፈልግ ነው። ቀላል ነው ሚዲያ ላይ መጥቼ ነው እናንተን ብዬ እናንተን እንደዚህ ብላችሁ እንችላለን። ግን ኮስቱ መሬት ላይ ምንድን ነበር? እስቲ ባለፈው ዓመት እንደዚህ አንዱ ጦርነት ይቀጥል ሲል አንዱ እንታረቅ ሲል አንዱ ወደፊት ሲል አንዱ ወደ ኋላ ሲል ስንት ልጆች ቤተሰባቸው መጡ? ስንት ሰው ሞተ? ስንት ሴት ተደፈረ? ስንት ቤት ተቃጠለ? ስንት ማሳ ተቃጠለ? ስንት ሰው ተሰደደ? እኔ አብይ አህመድ ቅጥረኛ ነኝ ይላል እዚህ ጋር። አብይ አህመድ ቅጥረኛ ነኝ ደሞዜን አስተካክሉልኝ በላቸው። ዜሮ ስለሆነ ቅጥረኝነት ይላል። ግን እስቲ ምንድነው አንተ እኔ ቅጥረኛ አልከኝ እኔ ደግሞ አንተን ማስተዋል ማትችል ነህ እልሃለሁ። ኦኬ እኔ እናንተ ተሰዳደብን አንተም ሄድክ ወይ ራውስ ውስጥ ወይ ትራክህ ላይ ወይ ከመና መስራበት ቦታ ላይ ሄደህ ቁጭ አልክ። እኔም ስራዬን ቀጠልኩ። እኔ እናንተ ገንዘብ እንሰበስባለን ልጆቻችንን እናሳድግ ኑሯችንን እንቀጥል እናሳድግ። መሬት ላይ ምን አየን? ባለፈው ዓመት ምን አየን? እስቲ ቆም በሉና አስቡ። ችግር የለም በኋላ ተሰድበኛለህ። በኋላ እኔም ሙልጭ ማድረግ ካስፈልገ እኔ እንኳን ሰው አልሰድብም ግን ሞክርሃለሁ። ቢያንስ በሾርኒ ነገር ወጋ አረጋለሁ። በኋላ እንመለስበታለን። አንድ ደቂቃ ወሰድና ሞመንት ኦፍ ሳይለንስ ይላሉ እዚህ ሀገር። አንዳንድ ጊዜ ኢንትሮስፔክሽን የሚባል ነገር አለ። ኮንቴምፕሌሽን ቆም ብሎ እስቲ ቆይ ዓመት ይሄንን የፈረንጆቹን ዓመት ከተጀመረ ከጃንዋሪ እስከ ዛሬ ድረስ እኔም የምደግፈው አካል አለ ያኛው የሚደግፈው አለ። እንዲሁ ስንሰዳደብ እንዲሁ ስንነቋቆር አሸነፍኩ አፈራ በላው አንተ ስደተኛ ነህ ስለው አንተ ስደተኛ ነህ ስለው አንተ ተንተነህ ስለው አታሸንፍም አቅም የለህም ስለው እዚህ ደርሰናል። ምን ያህል ተሳካልኝ እኔ? ምን ያህል ተሳካለት እሱ? ህዝቤ ላይ ምን ደረሰ? ስንት ሰው ህዝባችን ምን እየደረሰበት? ባለፈው ዓመት ውስጥ የሞተውን ሰው ቁጥር ታውቁታላችሁ? እና እኔ ለኦሮሞን አይነካ ብሎ እዚህ ላይ መጥቶ የሚያስመስል አስመሳይነት ነው። የሚያስመስል ሰው የሞተውና ሰውነቱ የጎደለው አካሉ ጎሎ አእምሮ ተጎድቶ ህይወቱ ጠፍቶ ትምህርቱ ተቋርጦ ማሳው ተቃጥሎ ቤቱ ተቃጥሎ የተሰደደው ኦሮሞ ይሰማሃል? ስንት ነው ቁጥርሃው? እንቀጥል የሚቀጥለው ዓመት እንድገም ይሄንን ቁጥር ስንት ነው? 10,000 100,000 የሰው ልጅ እንቀጥል። እኔ አማራን እንደዚህ የሚለው እንቀጥል እና የሆነ ሰዓት ላይ እንደ ህዝብ እንድታስቡ ነው የምፈልገው። ወይ አሁን የአብይ ቅጥረኛ በሆነና የአብይ ቅጥረኛ በሆነ እኮ አንድ ነገር ነው አትሊስት because ለአብይ ሽንቴን ገትሬ ነው የምነጋገረው። መጥቼ አብይን ፖሊሲና የአብይን ሐሳብ መጥቼ አብይ እንዴት አድርጎ ድምጥማጡ እንዳጠፋው ወይም ደግሞ የፒፒ መንግስት እንዴት እንዳደረገ በቃ እዚህ ጋር መጥቼ እነግርሃለሁ። ቀላል እኮ ወይ አልተቀጠራችሁም እኮ የፋኖ ቅጥረኛ አይደላችሁም፣ የኦላ ቅጥረኛ አይደላችሁም፣ የአብይ ቅጥረኛ አይደላችሁ። ህዝብ ናችሁ ለስሙ። እንደ ህዝብ ለምን አንቆምም? የሞተ ያለው እኮ ያንተ አካል እና ህዝብ እየረገፈ ነው ስንል ህዝብ ጋር ቆመን መናገር እንዴት ያቅተናል? እንዴት ህዝብን መምሰል ያቅተናል? ተከራከሩልኝ፣ ሂዱና መንግስትን በጦርነት እንዲያሸንፍ ግፉልኝ፣ ፋኖ በጦርነት እንዲያሸንፍ ግፉልኝ ብሎ የወከላችሁ ማን ነው? ህይወቱን ለማትረፍ የሚታገል ለመውጣት ለመግባት ለመነገድ መኪና ለማሽከርከር ጭንቅ ውስጥ ያለ ህዝብ ትታችሁ ካለው ጋር ከታጠቀው ጋር ከመንግስት ጋር ከሌላ ከሚሊተሪ አካል ጋር ቆማችሁ የሱ አድቮኬሲ የሱ አሞጋሽ የሱ አበረታች የሱን ጉዳይ ብቻ አስፈጻሚ ሆናችሁ እንዴት ትገኛላችሁ? እንትና ገዳይ ነው እንትና አራጅ ነው በብሔር ደረጃ ኦሮሞ አማራ ብለን እንደዛ እንናገራለን። ማን ነው የወከላችሁ? እንደ ኦሮሞ እንደ አማራ ሄዳችሁ ሌላኛውን ብሔር አራጅ ነው ገዳይ ነው እንድትሉ መጥፎ ነው አጥፊ ነው ሂድ እንደዚህ አድርገው እንድትሉ ማን ነው? who told you that? who gave you that እንትን ኮሚሽን የሰጣችሁ ያንን ማን ነው?
ማንዴቱ ከየት ነው የመጣው? እንደ ህዝብ እንደ ግለሰብ ነው የምጠይቃችሁ። እኔን የሚመስሉ ሰዎች የሆነ ቦታ ተሰብስበን ቴሌግራም ላይ እንደዚህ አይነት ነገር ስናቦካ እንውላለን የሚለው ጀስቲፊኬሽን አይሆንም። እንደ ግለሰብ ነው የምትኖሩት፣ እንደ ግለሰብ ነው የምትሞቱት። አንድ ራቁትህን ተወልዳ ራቁትህን ትመለሳለህ። የሰው ልጅ ነን አይደለ? እንደ ግለሰብ ቁም ውስጥ just take a pause and say ማን ነው እኔን የወከለኝ? ይሄንን ረመጥ ህዝብ ላይ እንድነሰንስ ማን ነው የሚከፍለኝ? በማን ነው ያበረታታኛለሁ? ህዝብ ከኔ የወጣም ይሁን የምትፈልጉት belongingness የሚሰማችሁ ከኔ ምንድነው የሚፈልገው ብላችሁ አስቡ እንጂ ኦላ ከኔ ምንድነው የሚፈልገው? ፋኖ ከኔ ምንድነው የሚፈልገው? መንግስት ከኔ አብይ ከኔ ምንድነው የሚፈልገው ከሚለው ውጡና እስቲ ይሄ ህዝብ ይሄ ድሃ ህዝብ ኑሮ በግራና በቀኝ የሚያቃጥለው ህዝብ ለሰርቫይቫል የሚኖር ህዝብ ለሺህ ዓመታት ይሄ ህዝብ ካለችው ነገር ቆርሶ ትምህርት አስተምሮ አኑሮኝ ሸፍኖኝ በህይወት ሰርቫይቭ አድርጌ ከዛ ሶሳይቲ ውስጥ ወጥቻለሁና ምንድነው ከኔ የሚፈልገው ብላችሁ ጠይቁኝ። ባለፈው አመት ምን አደረኩለት? ስንት ጥይት ገዛሁለት? ስንት ቦምብ አበረከትኩለት? ስንት ፕሮፓጋንዳ በመንግስት በኩል ቆሜ አናፈስኩለት? ስንት ሞት ሸመትኩለት? እውነቴን ነው። ራሴን እንድታዘቡ እናንተም ራሳችሁ እንድትታዘቡ ነው የምፈልገው። ከዛ በኋላ መጣ እንትና ገዳይ ነው አንተ እንደዛ ነው ብትለኝ ችግር የለውም። እኔም ኮዘኔ ምንም ችግር የለም። እኔ ተደላደለ ነገር ውስጥ ያለው ሰው ነው ይገባ። እኔ am okay I don't need ያንተ appreciationም ያንተ ንጉስ ነው ባላችሁኝም ቀን ያቤት ተቀጣሪ ነው ባልከኝም ቀን I'll be just fine ምንም አልሆነ። መሬት ላይ ያለው ህዝብ ምን ያበረከትክለት ነው? የወጣህበት አካባቢ ህዝብ ቤተሰቦች ከየት አካባቢ ናቸው? ከአርሲ ከባሌ ከጎጃም ከጎንደር ከምንድን ናቸው? የመጣህበት ህዝብ ምን አበረከትክለት? በዚህ አመት ምን ገጸ በረከቶች አገኘ? አንተ ከምታራምደውና ከምታናፍሰው ነገር ሚዲያ ላይ ባለህ እድልና አቅም መተህ ከምትሰራው ምን አገኘ? አይ ደስተኛ ነኝ ይቀጥልበት ይሄ ህዝብ ያንሰዋል እንደውም በዚህ አመት ያገኘው ያንሰዋል በርትቼ ይቀጥልበታል ብትሉ ሰዎች ካላችሁ እኔ ለህሊና ፍርድ ትቻቸዋለሁ። አያዋጣም ሞት መገዳደል ነው። አምና ሴንጎ አትችሉም አብይን አታሸንፉትም መንግስትን አትጥሉም ሚል አይደለም እየተናገርኩ ያለው። ብትጥልም አያዋጣም። የምትፈልገው የሚመስልህ ነገር እዛ ስትደርስ ሌላ ነው፣ ጉም ነው እያሳደድክ ያለው። አዋጭነት ያለው ነገር ተመካክሮ ተነጋግሮ የተሰራ ነገር ብቻ ነው። በኔጎሺዬሽን በዲል የተሰራ ነገር ብቻ ነው ሀገር ሲመሰረት የሚታወቀው በአለም ደረጃ። የኛ ሀገር መሰባጠርና መዋቅር ደግሞ በፍጹም አይፈቅድልንም። በፍጹም ሄደህ በጉልበት በጡንቻ የምትመሰረተው የምትሰራው ነገር የትም አያደርስም። I promise you። እዛ ደረጃ ድረስ አርቃችሁ ማሰብ ማትችሉ ከሆነ አትሊስት ቆም ብላችሁ እስከዛሬ የሰራሁት ነገር ምንድነው? ለህዝቤ ምን ማኑፋክቸር አደረኩ? ዜናውን እስቲ ዞር ብላችሁ አንዳንዱ ሰው ቁርሱን የበላው ማያስታውስም አልፈርድባችሁ እናንተን አይደለም። ማሰብ የምትችሉ ግን እስቲ አስቡት ያለፈውን ስንት አመት ስንት ወራት እስቲ ስንት ሰው ሞተ፣ ስንት ቤት ተቃጠለ፣ ስንት ነገር እንደሌለ ሆነ። የሚያድጉ ወጣቶች እንዴት ሆኑ? የስንት ሰው አካል ጎደለ። እንቀጥል እና በረታታ አንዳችሁ ጋር መጥቼ እኔም በለው ልበል። ይሄን ነው የምትፈልጉት? በዛ ደረጃ ማሰብ አስፈላጊ ነው። ፖለቲካ ሳይገባኝ ቀርቶ አይደለም። የትጥቅ ትግል ምን ማለት እንደሆነ ሳላውቅ ቀርቻ አይደለም። ያለንበትን የፖለቲካ መዋቅር፣ የህዝባዊ መዋቅር፣ የብሔር መዋቅር አይቼ የሚያዋጣው ነገር ቆሞ ሴትል ማድረግ ነው የሚለው ነገር ነው። አይደለም ቆሞ ሴትል ማድረግ አይደለም። ጨርሻለሁ ይሄን ፋኖ የሚባለውን ኦላ የሚባለውን ጸጥ አድርጌ ይሄንኑ መንግስት ማስቀጠል እችላለሁ ተዋያና የሚለኝ የመንግስት ሰው ካለ ወይም ደግሞ ኦላን የሚደግፍ እኔ ጨርሻለሁ በቃ ቀርብ ያለሁኝ ይሄንን ትንሽ ነገር ከገፋሁኝ ይሄን ጥዬ ብሔረሰቦችን ቀጥ አድርጌ እንደ ግል ድርጅቴ ማስተዳደር የምችልበት የተስተካከለ ነገር አለ እዚህ ሀገር ላይ የምትሉ ወይም ደግሞ እንደ ፋኖ መጥቼ እንደ ግሌ ይሄንን ሀገር ብሔረሰብ በስሬ ማስተዳደር የምችልበት ቦታ ላይ ደርሻለሁ። ትንሽ ናት የቀረችው ጉዳት፣ ጥቂት ሰው ነው ቢሞትም ቢጎዳም እንቀጥልበት የሚል ሐሳብ ያላችሁ ሰዎች ካላችሁ እንደ ህዝብ ራሳችሁ እንድትታዘቡበት ስለምፈልግ ኑና እንነጋገር። ከዛ ባለፈ ግን አዋጭነት የለውም። ምክክር ነው የሚያዋጣው። አምና saying የፖለቲካ ትግላችሁ አዋጭነት የለውም እያልኳችሁ አይደለም። ግቡና እስቲ ጥያቄዎቻችሁ ምንድናቸው? ስርዓት ባለው መንገድ ያሉትን ነገሮች ለመመለስ እንሞክራለን። ፌደራሊስት አለስማማም ስላልክ አንተ ኩሽ I think ተወሰኑ ሰዎችን
አስገባንና በተለይ ይሄ አዋጭነት የለውም የሚሉ ሰዎች እውነተኛ ጥያቄ ካላችሁ ኑና አይ ትክክል አይደለም አያና እቺ ጦርነት ትንሽ ሞቅ አድርገን ብንቀጥላት እኮ ምን የመሰለ ዶክተር ኑረዲን I don't think የምትቃወመኝ አይነት አልነበርኩም እስከዛሬ አዲስ ሐሳብ ከሌለ በስተቀር ግን ለማንኛውም አትሊስት ሰላም እልሃለሁ ይቃወም ነገር ያላቸው በዚህ ጉዳይ አንስማሙ የሚሉ ሰዎችን ማስገባት ፈልጋለሁ because እንስማ እስቲ ምንድነው እኔ እንደው ተሳስቼ ነው እውነት ለመነጋገር ማላውቃቸውንም ሰዎች አንድ ሁለት ለማስገባት ሞክራለሁኝ ታፕ እና ኮፒ ሊንክ ቢቢ ቢናግንቸው አላውቅም አንተ I think መንግስትንም አናገልም ፊሊንግ ቢቢ ኦኬ ሌላ ያየነኝ ሞርሞና ሶ በርባዳ ከናፍኒ አፋን ኦሮሞትና ሶ በርባዳ ይሆነ የምት አንተውቱ ነጋን ሲያቶ ነጋን ከባየቱ ዱጋ ነገርቴ ነጋን በርባቻላ ነጋን ነመው እንዳፉ በርባቻላ ኦሮሞን ጋፈ ለፋኮ ነጋ ወል ጋፈታ ከምቡልቲ አከሞልቲ ነጋ ቀብዳ ፈያ ቀብዳ ነጋን እስመቶ ገርቴ በርባቻላ ገሩ ነጋ በርባዱ ፊ bakka nagaan itti bade yoo nargin usne nagaa barbaadna hojjenne nagaan sun dhufuu danda'u ayyaana bakka sana lalamba bakka namni si dura dhaabbatu dogongorri bakka sana namoota du'ee lakkaa'u jirtan arramoo keessumaa oromoo bakka sadiitti adda qoodee lafa keessee jechaadha gartee umriitiin barnootaanii maaliin oromoon tokkuma dhibee ta'uu qaba hubannoo namni adda adda qabaachuun malatti qoshisheen sun agartee warra gartee qabsoo keessa jiru warra umriitti keessaa baaste sanatti qabsoo qawwee baatee qabsoo keessa jira namoonni du'uun dhugaadha du'uun gaarii miti warri du'e kun lafa lolaa qofaarratti du'e ayyaana Hacaaluun Finfinnee keessatti du'e Abduu Jabbaar Adaamaa keessatti du'e maal jeesuu jira waraana qofaata jeesuu jira moo akkamitti agartee du'uun kun dhufe eewwatti du'a kana dhaabuu qaba har'a mootummaa kun ganda keessa deemee ijoollee xixiqqoo qabee dirqamaan agartee akka milishaa duriitti agartee makiina irratti fe'ee agartee dirree waraanaa geessaa jiru isa kana yoom balaaleffanne akkamitti waraanni dhaabbachuu danda'a ayana kun karaan saa gartee nagaa barbaannaa qofaatti nagaan dhufuu hin danda'u durar bakkatti nagaan bade warri nagaa barbaacha mana beeku maalti mana baase maalti qawee nagaa dhabamnaan qawee baatee bosona seena ijoollee kaleessa mootummaa kana gartee mootummaa darbee gartee angorraa buustee gartee arra qawee baatee gartee lolu jira anama gizeen ilaalu gartee sagantaa kee kana xiqqoo ishee gartee sagantaa fi qaaduu wajjin wal fakkaata gartee qurxummii balleessuu fi gartee galaana gogsu ati mo amma galaana sana raffisu jirta na fakkaata galaana sun akka qurxummii fi mijoone godhaa jirta na fakkaata yaana akka nama gizee ilaalutti wanti kun won dhuguma nagaaf oromummaaf taate akka kanatti gartee nagaan hin dhufu nagaan akka dhufu gartee dhugaan oromoo gaafa deebe gaaffiin oromoo gaafa deebe waan oromoon gaafate waan oromoon tirakkate karaa dheeraa oromoon gatii kaffalee arra bakka kana ga'e yoo gartee gaaffiin sun deebe nagaan dhufaa jechaadha si galtee haala gabrummaa keessa oromoon jirutti qawwee lafa keenya gartee takka moo qawwee dhaabnee keenya gartee haala mootummaan agartee ijoollee ganda keessaa qabee dirqiitti agartee dirree leenjitti ergaa jirutti nagaa kamii dhufa naaf hin galle ayyaana bakka na wadda naa baaste galatoome. Okay, yaa ta'e. Okay. በኋላ ላይ ጀነራል የሆነውን ነገር ሞር ተረጉማለሁ ግን ገሩ አማቲ ካስት ኬሳ በከሰዲቲ ኮንዴ ከናጀት ሱማ ሚዲያ ከነረት ጅሩ ፊድባክ ያርገቻ ጅሩ ነ በከሰዲቲ ኮንዴ ማለ ወረ አኒ ባይ ዘ ዌይ ቃማ ሂደቴ ጅሩስ ቃማ ሞቱማ ቡሻ ጅሩ ረትስ ኢማ ኢሳን ረት ሚቲቲ ሶቺንኮ አኒ ኡመታ ገላነ ጀቴ ሰና galaanni sun akkami joofne jechuun galaanni sun maal ta'a jira borcamaa jira galaanni sun waraanaan borcamaara ati amma du'a magaalaa keessa jiruu fi du'a bakka amma wallaggaaf borana keessatti bakka lolliitti jiru irratti duutii jiruu fi magaalaa keessatti namoonni ajjeefamuun namoota amma maqaa isaanii naawamte namoota baay'ee barbaachisoo ta'an namoota ciccimoo maqaa kaasteetta garuu duuti bakka waraanni jiru fi namoonni tokko ajjeefamuun magaalaa keessattis jiraachuu sana walitti qabdee ilaaluun kee akkamitti akka hubattee naan galu haadholii fi namoonni baay'inni namaa du'aa jiru dararamni namarratti ga'aa jiru namni hojjetee bahee galuu kan itti dadhabe
magaalaa keessatti yookiin immoo bakka ammatti waamte Adaamaa fi Finfinnee keessa otoo hin ta'in bakka waraanni itti gaggeeffamaa jiru irratti. Maqaan waraanaa, maqaan woboo, maqaan waraanaa biyya Itoophiyaa isaan lamaan bakka itti walitti dhufan irratti uummanni keenya akkamitti jira jettee kana hubachuu baay'ee barbaachisaadha. Malee ani waraanni callumadhee yaada tokko malee bahee achitti lolaa jira hin jenne. Qaba sababni kun jira. Sababan amma gaa waliigalteen iyyuu jiru misadha. Waliigaltee jechuun atamma Oromoon guutuun akka yaada ati waraanni kun hin barbaachisa jettee amantu akka amanu gootee dubbatta. Innis dhugaa miti. Namoonni tokko bilisa ba'anii irraa kan nu hafe amma dimokiraataa'uudha jedhanii warri dubbatanii namoota qabsoo keessatti jiraatanii ilkaan buqqisanii namoonni baay'eedha achi keessatti iyyuu kan jiran jechuudha. Garuu immoo siyaasaan hin jiru jira sirni kun ammas jira, sirni kun deemaa jira, sirni kun hin cabu taanaan Oromoon ammas garbummaa keessa jira jedhee kan amanu jira. Kin addaddummaa siyaasaa, addaddummaa ilaalcha siyaasaati miti. Addaddummaa ilaalcha siyaasaa kana hiikuudhaaf waraanaan qofaa hiikamuu danda'a jedhee hin amanu. Uummanni Oromoo waraanaan kana hiikuu keessatti miidhaa guddaatu irratti gaggaa'aa jira. Miidhaan guddaan kuni waraana wajjin wal qabataa miti. Namni callumadhee du'aa jira. Otoo waraanni hin jiraanne iyyuu innuma du'aa jettee dubbachuun I think dogoggora guddaadha. Dogoggora baay'ee guddaadha. Bakka waraanni jirutti wanta ta'aa ture, wanta ta'aa jiru amma yoonaa jechuudha. Wanta ta'aa jiru akkamitti akka I don't know akkamitti akka fudhachuu diddee naan galle. Bakka waraanni jiru irratti Wallagga keessatti Oromiyaa keessaa Wallaggaaf Boorana keessatti waggaa darbe kana keessatti wanti ta'e wal madaalaa Baalee keessa kan jiru, Harargee keessa kan jiru, Shawaa bakka biraa Arsii keessa kan jiru wajjin wal bira fiddee akkamitti qabattee kan haasa'u akka dandeesseet naan galu. Waraanni bakka jirutti bakka qaamni lamaan hidhatanii walitti waraananitti namni ni du'a, ni dararama, jireenyi namaa ni bada. Kuni waanuma jirudha. Ani kan jechaa jiru waraanni kun uummata keenya miidhaa jira. Mariidhaan waliigalteedhaan haasaadhaan haa hiikanii achitti haa deebi'an kana dhiibbaa gooraa jedhe. Amma galaana gogsuu maal wajjin maaltu kana walitti fida? Waliin gituyyuu ani galaana gogsaas galaana burcaas hin jenne. Galaanni kun ka'ee akka galaanaatti of keessaa isa burcaa kan jiran isa jeeqaa kan jiran kana ijoollee masaa qurximmii masa keessa jiru sana walitti haa fidee akka isaan walii galanii waliin jiraachuu danda'anii haa godhuufiin galaana irratti hojjedha malee galaanni ebaluu haa didu ebaluu haa fudhatu ani hojjedheen beeku dubbadhees hin beeku. Garuu maaliif akkas godhamee ilaalamaadha? Gaaffiin Oromoo kan jette sababni Oromoo gaaffii dantaa Oromoo deebisisuu kan jettee jira. Dantaa Oromoo kana deebisisuudhaaf qawweedhaan yoo ta'e malee hin ta'u. Qawween egaa leverage-dha, humnadha. Qawween dirqamsiisuu amma tokko qaba. Qawween kun amma kana fideera mariidhaan akka hiikuu danda'aniif isaaniin haa dhiibnu. Gaaffiin Oromoo tokko lama jedhamee wanta barreeffamee lafa taa'ee jirudha. Gaaffiin Oromoo isnaa callumadhee namni tokko abbaan tokko kan fudhatee deemu miti. Gaaffiin Oromoo wanta lafarratti barreeffamee durii kaasee kan irratti qabsaa'amaa dhufedha. Gaaffiilee kana mootummaan akka deebisuu danda'u, waboon akka deebisuu danda'u lamaan walitti dhufanii haasa'anii mariidhaan haa hiikani malee humnaan kan gochuu yaalamaa jiru uummata keenya irratti gaaga'ama hin taane geessaa jira. Kana haa dhaabnu jechuun akka balleessaatti akka qaama tokko irratti akka duulutti godhamee fudhatamuunsaa baay'ee rakkisaadhaan akka ittiin hubachuu hin qabu. Because uummanni du'aa jiru akka du'aa hin jirre callumannee otoo dhiisne lolli kuni du'a akka fidaa hin jirre mata keenya irratti dhiibbaa akka hin fidne goonee dubbachaa jirra. Kuni sobadha, soba caaludha. Bakka lolli jiruu fi bakka lolli hin jirre tiraanispoorteeshiniin iyyuu hin jiru. Nyaati waan nyaatamu iyyuu rakkinadha. Qaala'insi jireenyaa dubbachuu hin dandeessu. Barumsi hin jiru. Uummanni daldalee galuu hin danda'u. Daldalli manni daldalaa iyyuu dhaxxee waa bitachuu kan itti dandeenyedha. Jireenyi namaa inuma badee jira. Bakka waraanni jirutti Oromiyaa qofa miti. Biyyuma lafaarratti. Since the beginning of war bakka waraanni jirutti jireenyi hin jiru. Bakka waraanni jirutti namni ni du'a. Jireenyi ni qaalaa, barumsi hin jiru, dhukkubni ni waan baay'eetu jira. Kuni dhugaama lafarra jirudha. Kan akkamitti sobnee hin jiru kun akka hin jiraanne
Finfinnees namni hin du'a, hospitaala keessattis namni hin du'a. Akkamitti how do you cover up like that? Dhugaami. Waraanni kan itti ka'e, lolli kan itti ka'e sababa qaba. Dantaa uummataa irratti hundaa'anii lolaa jiru. Garuu dantaa uummataa sanaa wajjin gaafa madaallee ilaallu dantaan uummataa sunii mariidhaan negotiationiidhaan deebisuutu irra waraanaan deebisuun kuni rakkina nurratti geessaa jira. Dantaa uummataa isa guddaa diigaa jira. Lubbuudhaan jiraachuu uummataa. Uummanni keenya baay'inaan du'aa jira. Ajjeefamaa irraa rakkachaa irraa dararamaa jira. Mootummaatu kana godhee nuyi qawween keenyaan uummata keessatti rakkina tokko hin qabu. Qawween keenya gaariidha. Qawwee isa mootummaatu hamaadha. Callumadhaa mootummaan irratti duulaa jechuunis rakkisaadhaan naan galu inni kun. Mootummaa irratti qofaa duulta taanaan woboodhumaa jechuudha. Deeggaraama woboodhaa. Dabalee woboo taanee dullaa jechuudha. Akkas taanaan immoo waraanni immoo mootummaan immoo callumadhee lolli itti fuufu. Akka uummataatti nu lamaanuu nu keessaa ba'anii, uummata Oromoo keessaa ba'anii, dantaa uummata Oromoodhaaf lollaa, uummata Oromoo bushina jedhu miti walitti haa fidnee nagaadhaan haa hiikanii jechuun የሚል ሰምቻለሁ. that is great. ነገር ግን ሌሎች ክልሎች በዚህ የማይሳተፉ ከሆነ በአንድ እጅ ማጨብጨብ አይሆንም። ያንተ ምኞት ያንተ ካምፔን የት ሊደርስ ይችላል? ብዙዎቹን የማያቀፍ ከሆነ ስለዚህ እኔ ትልቁ ያንተ ካምፔን ምኞት በጣም ጥሩ ነው፣ ችግር የለብኝም። ከጊዜያዊ ለውጥ ስርዓቱን ከመጥቀም ውጪ ስር ነቀል ለውጥ ሊያመጣ አይችልም ነው የኔ ድምዳሜ። ይሄንን ለማለት ነው። ታንክ ዩ። ኦኬ፣ ድምዳሜ ላይ ባትደርስ ጥሩ ነበር፣ ግን አንደኛ ምኞት ያልከው ነገር አለ። ምኞትም ጥሩ ነው። ምኞትን ወደ ተፈጻሚነት ለማድረስ የሚደረግ ጥረት አስፈላጊ ነው። ያነሳቸው በጣም ጥሩ ነጥቦች አሉ በነገራችን ላይ ስለ ኮሚሽኑና ዘላቂ የሆነ መፍትሄን በሚመለከት አንድ ማየት ያለብን ነገር ሁሉ ጊዜ የምንነሳው ካለን ነው። ምን አለን ነው አይደለ? እጃችን ላይ ምን አለን? አሁን ባለው ሁኔታ አንተ ዕውቅና አልሰጡም የምትላቸውን የተቃዋሚ የፖለቲካ አካላትን ሪች ለማድረግ በሃይማኖት አባቶች በተለያዩ ተቋማት በተለያየ መንገድ ሙከራ እያደረገ ያለ ኢቭን እስር ቤት ያሉ የነዚህ አካላት ደጋፊዎችና ከነሱ ጋር ይሰራሉ የሚባሉትን ሪች አድርጎ ኮንታክት አድርጎ እነሱን ኢንክሉድ ለማድረግ እነሱ የተሳተፉበት እነሱ አብረው ያለበት ሁሉም ወገን አብረው ያለበት ለማድረግ ከፍተኛ ጥረት እያደረገ እንዳለ ኮሚሽን ነው። በቅርብ ጊዜ ሆፕፉሊ ኮንታክት ይኖረናል እናንተም እኔም እንትላለሁኝ ዳይሬክት በሆነ ደረጃ እነኚህን ጥያቄዎች ማቅረብ የምንችልበት ገለልተኝነቱን ብቻ ሳይሆን ደግሞ የማስፈጸም አቅሙም ከፍተኛ እንዲሆን የውጭ አካላት ጋር መስራት የሚችለው ጋራንተርሺፕ ፕሮቫይድ ሊያደርግ የሚችልበት ኢንክሉሲቪቲ ወይም አካታችነቱ ላይ መስራት የሚችልበት እነኚህን ነገሮች ባለው ነገር ላይ ነው መገንባት የምንችለው። በሌለው ነገር ላይ ያለውን ነገር ዲስክሬዲት ዲቫልዩ አድርገን ጥለን ከሌለ ከዜሮ እንጀምር ሲባል ምንድነው የምናደርገው? ኦኬ ይሄን ኮሚሽን አይረባም አንፈልግም ሊሰራ አይችልም ምኞት ነው ተው ነው። ኦኬ አሁን ምን አለ? ከነበርንበት ኮሚሽኑን ከነበረበት ቦታ የት ደረሰን? አሁን ያንን ኮሚሽን አውጥተን ስለጣልን ወደፊት ነው ሄድ ነው ወይስ ወደ ኋላ ነው የተመለስነው? ወይስ ባለንበት ነው የረገጥነው? ያለን ነገር ላይ መገንባት መልመድ አለብን። ያለን ነገር ጥሩ ባይሆን ፍጹም ባይሆን ችግር ቢኖርበት ጉለት ቢኖርበት እንኳን ያለን ነገር ላይ መገንባት መለመድ አለበት። ይሄ ያለ ተቋም ገለልተኝነት እንዲኖረው ገለልተኝነቱን ማስከበር እንዲችል አስፈጻሚ መሆን እንዲችል አቅም እንዲኖር because ሀገር ውስጥ ያሉ ሰዎች ናቸው እዛው ያሉ ኢትዮጵያውያን ስለሆኑ እነሱ ላይሰሙ የሚችሉበት ምንም አይነት ነገሮች ላይ ችግር ሊኖርባቸው ፓርላማውም ደግሞ በብዛት one single party domination ውስጥ ያለ ሀገር ስለሆነ ፓርላማውም ሊያስፈጽም የማይችልበት ነገር አለ ምንል ከሆነ ይሄንን አካል አስጠግተን ይሄ አካል ሞር ከሌሎች አካሎች ጋር ከውጪ ኢንተርናሽናል ጋራንተርሺፕ ካላቸው ተቋማት ጋር ከኢንተርናሽናል ኮሚኒቲ ጋር መስራት እንዳለበት ሊሰራ ይገባል የምንለውን መንገድ ተነጋግረን አይ አንቀበላችሁም እኛ ዝም ብለን ኢንተርናል በሆነ ደረጃ ብቻ ነው ይሄን ሪዞልቭ ማድረግ የምንችለው ሲሉ አይ እዚህ ጋር ወራጅ ነኝ ብሎ መውረድ ነው የሚሻለው ወይስ ገና ሲመጣ ድምዳሜ ሰጥቶ አይችልም አይረባም አይሆንም ብለን ጨረስን ኦኬ ባዶ እጃችንን ያስቀረን ወይስ ቢልድ አደረገልን እና እድሉንም ላለመስጠት ላለመሞከር የሚደረገው ነገር ትንሽ እኔ ችግር አለብኝ ይሄን ኮሚሽን መደገፍ ችግር አለበት ኦኬ ምን የምትደግፈው ነገር አለ ሌላ ከጦርነት ለምን የሁሉም ፖለቲካ ፓርቲዎች
ያማከለ በአዲስ መልክ መዋቀር አለበት ብለን ለምን ካምፔን እናደርገው? ይሄ ፓርቲ ተቃዋሚ ፓርቲዎች እውቅና ካልሰጡት ፌል አድርጓል። የፈለገ ሌሎች ጋር ቢሰራ ነው ያ እሱ ነው ምልኮ። አሁን ይሄን ኮሚሽን የምናናገርበት ጊዜ እየመጣ ነው። በአዲስ መልክ ለምን አይዋቀርም? ይሄ ተበትኖ ለምን በአዲስ መልክ አይዋቀርም? ቆይ የመበተኑን ምክንያት መጀመሪያ ስታብሊሽ ማድረግ አይቀድም? ገብቷል አይደለ? ምክንያቱ እኮ ሁሉን ፓርቲዎች ያካተተ ሁሉ ፓርቲዎች አለንበት ሊሉት የሚችሉት እንዲሆን መጠየቅና መሞከር። እሱን የማይችል ከሆነ እንደገና ይዋቀር ወይም ሌላ አካል ይዋቀር እንጂ ይሄ አካል ዘላቂ የሆነ ነገር ሊያመጣ አይችልም የሚለው ድምዳሜ ላይ መድረስ አይሻልም? በሂደት ማለት ነው። ሂደቱ የሚቀጥለው አካል ይሄን ኮሚሽን ሌሎችን ፓርቲዎች ሌሎች በትጥቅ ትግል ውስጥ ያሉ እንኳን ፓርቲ ብቻ አይደለም በትጥቅ ትግል ውስጥ ያሉትን ጭምር የሚያካትትበት የነሱንም ድምጽ ያዘ የሚሆንበት አካሄድ ምንድነው የተሰራው ምንድነው ያላችሁ ነገር ብሎ እሱን መረዳት አይቀደም። እሱን ከተረዳን በኋላ እነኚህን መያዝ አልቻልንም ማግኘት አልቻልንም አብረውን ሊሰሩ አልፈለጉም እየተቀበሉን አይደሉም ካሉ እነሱ የማይቀበሏችሁ ከሆነ ሰፊ ቤዝ ሰፖርት ስላላቸው ችግሩን በኋላ ላይ በዘላቂነት ለመፍታት እንቅፋት ስለሚሆን እሱ ላይ መስራት ይቀድማል። እሱን ለማስተካከል ምን መደረግ አለበት? ተበትኖ እንደገና መዋቀር ነው ያለበት? ከውጭ ኃይሎች ጋር መስራት ምን መደረግ ነው ያለበት የሚለው መፍትሄ ማፈላለግ ውስጥ እዛ ጋር ነው የሚገባው። መጀመሪያ የት እንዳሉ ራሱ እነኚህ ሰዎች ከፋኖ አመራሮች ጋር ምን አይነት ኮሚኒኬሽን ሞክረዋል አድርገዋል? ከኦላ አመራሮች ጋር ምን አይነት ኮሚኒኬሽን ሞክረዋል? ከሌሎች ተቃዋሚዎች ጋር ባለፈው ሪፖርታቸው ላይ ትንሽ ነገር አይቻለሁ። ግን እነኚህ በተለይ በትጥቅ ትግል ውስጥ ካሉት ጋር ምን አይነት እንቅስቃሴ አድርገዋል? ምን አይነት ኢንክሉሲቪቲ ለመስራት አሁንስ ያላቸው ተቀባይነት ከነዚህ አካላት ጋር ምን ይመስላል የሚለው ቢኮዝ ይሄ የምክክር ኮሚሽን ነው እንጂ አስታራቂ አይደለ ኔጎሺዬተርስ አይደለም። አሁን ኦላ የሚነጋገረው ሌሎች ጋራንተርስ ኤንድ ኔጎሺዬተርስ ባሉበት ኢንተርናሽናል ሆኖ ማለት ነው። እነኚህ አስታራቂዎች አይደሉም። እነኚህ የመፍትሄ አፈላላጊ የኮሚሽን የምክክር ኮሚሽን ናቸው። ጥያቄዎቻችን ሀገር አቀፍ የሆኑ ችግሮቻችንን አምጥተን ህገ መንግስታዊ መዋቅራዊ ችግሮቻችንን አውጥተን እንደ ህዝብ የሁሉም ተሳታፊነት ያለው ምክክር የሚደረግበት ኮሚሽን ነው እንጂ አስታራቂ አይደለም። ለዛ ነው የመጀመሪያው ስቴፕ ኔጎሺዬሽንስ ናቸው። ከዛ ሴትልመንት ነው። ከዛ ናሽናል ዲያሎግ ነው እኔ የማምንበት እና ይሄ ናሽናል ዲያሎግ ወደፊት ሲሄድ ለኔጎሺዬሽንስ እና ሴትልመንቶች ምን ኮንትሪቢዩት ያደርጋል and prior to negotiations and settlement ደግሞ ምን ያህል ባይን አላቸው እነኛ አካላት የሚለውን ከማን ጋር ነው መነጋገር የምንችለው? ከያና ጋር ወይ እርስ በርሳችን አይደለም ከራሱ ከኮሚሽኑ ጋር ቻሌንጅ አቅርበን ይሄን ቻሌንጅ አይ ዝም ብዬ እነሱ ካልፈለጉኝ በቃ ዝም ብዬ am going to go on with the dialogue ካለ of course የዛን ጊዜ ጥያቄዎች ታቀርባለህ የዛን ጊዜ ሰጀስሽኖች ታቀርባለህ። ግን from the jump ማለት ነው from the get go completely dismiss አድርገን ይበተን ይፍረስ አይሰራም አይረባም ዘላቂ አይደለም ብለን ከደመደምን ትንሽ ለሌሎች ነገሮችም እንደዛ ባናደርግ ይመረጣል። ግን valuable የሆኑ ጥያቄዎች አንስታል because longevity እንዲኖር ቀጣይነት ዘላቂነት ያለው መፍትሄ እንዲኖር ሁሉም የተካተተበት የሁሉንም ሐሳብ ያዋቀረ ከህብረተሰቡ ክፍል ማንንም የማይቀርበት መሆን አለበት እንጂ ዝም ብለህ የምትስማማ ብቻ አውርተህ ናሽናል ዲያሎግ አድርጊያለሁ ማለት አይቻልም። that's not how national dialogues work። እንደዛ እንዲሆን ግን የማብቃቱ ስራ ከህዝብም ስለሚጠበቅ እነኚህ ጥያቄዎች አብቂ ከሆኑ ጥያቄዎች ቢልዲንግ ከሆኑ ኮንስትራክቲቭ ከሆኑ ጥያቄዎች መካከል ናቸውና እሱን ሳናደርግ ቢፎር ዲው ዲሊጀንስ ክሪቲሲዝሙን እና ጀጅመንቱን በተለይ ኮንክሉሲቭ የሆነ ጀጅመንት ውስጥ ባንገባ ይመረጣል። ኢቫሉዌሽን ኦፍ ፋክትስ ይቀረናል ለማለት ነው። ግን you bring up a good idea። እኔ ምኞት ምናምን ያልከው ጥሩ ነው፣ መመኘቴም ጥሩ ነው። ምኞቶቼ ደግሞ እውነትም እየሆኑ ያሉ አሉ። እስቲ በቅርብ ጊዜ እያየን እንሄዳለን። አንዳንዱ ነገር ወደ ይወጣል እያየነው እንሄዳለን። ይሄ ኖዋር የሚለው ነገር ምን የሚለው ዝም ብሎ ሚዲያ ላይ የሚወራ ነው ወይስ ሪሊ ህዝብ ባይን ያለው ነገ ደግሞ ህዝብ በላዩ ላይ ዲሞንስትሬት የሚያደርገው አክሽነብል የሆነ ነገር አለ ወይስ የለም የሚለው እሱ ከወሬ ባለፈ እያየነው እየሰራንበት የምንሄድ ነው። አብራችሁ እንድትሆኑ እናበረታታለን። አሁን የሚቃወም ሰው ነገ አይቶ ነው አይ እውነትም ይሄ አዋጭነት አለው የሚል ከሆነ እኔ ደስ ይለኛል። ይበልና ይምጣ because at the end of the day ጦርነት ቆሞ በኔጎሺዬሽንስ በሴትልመንት into conversations and dialogue መሄድ አለብን። ይሄ ነው ፓተርን። ይሄ አዋጭነት ያለው መንገድ። ከዛ ውጪ ያለው መንገድ እንዳለ አዙሮ እዚህ ጋር ነው የሚያመጣው። ለተወሰደው ራውት የሚከፈለው ዋጋ እኔ እዛ ውስጥ ኮንትሪቢዩት አላደርግም። ያ ህዝብ የሚከፍለው ዋጋ ላይ እዛ አላደርግም እና ወደዛ እንሄድ ነው።
negotiations, settlements, and then dialogue. ይሄንን ለማለት ነው። thank you ፌደራሊስት መብረቁ። ለወንድም አያና እንዴት ነህ? አሎ እግዚአብሔር ይመስገን። እግዚአብሔር ይመስገን። thank you ስላስገባኸኝ። እንደው አሁን የመጀመሪያ ባረጋት ብዬ ማስበው ወንድም ኢምፔሪያሊስት ከነሳው ሌሎች ሳይተሳተፉ ብቻ እንዴት ትደርሳለህ ላልከው ነገር አይ ቲንክ መድረኩ ክፍት መሰለኝና ኦሮሞ፣ አማራ፣ ትግሬ ምናምን አይልም። አማራ ሆኜ ከኦሮሞ ቤት አልገባም፣ ትግሬ ሆኜ ከኦሮሞ ቤት አልገባም ከማለት ይልቅ ቀርቦ መነጋገሩ ኔጎሺዬሽን ለማድረግ ብቻ ሳይሆን ስቲል ያለውን ችግር ራሱ በደንብ ለመረዳት መነጋገር አስፈላጊ ነው ብዬ አምናለሁ። እኔ የግድ አብረን ስንነጋገር መታረቅ ብቻ አይጠበቅብንም። ሪያሊቲውን ለመረዳት እንግፋበት ወይስ እናቁም የሚለው ራሱ ውሳኔ ላይ ለመድረስ መቀራረብ ያስፈልጋል። ጥላቻውን ከዚህ መቀነስ አለብን ባይ ነኝ። ምክንያቱም ሌሎችን ጥላቻ አቁሙ እያል እኛ መቀራረብ ካልቻል ችግር አለ ማለት ነው እና ይሄ በዚህም ቴንኪዩ መባል ያስፈልጋል። እኔ እንደው ግን ወንድም አያና እንደ ጥያቄ ልስጥህና ሐሳቤን እቀጥላለሁ። ያመጣው ሐሳብ የኢትዮጵያ ሕዝብ ብቻ ሳይሆን መላው ዓለም የሚፈልገው ነው። አሁን ዓለም በሽብር ላይ ነው ያለችው። በሰላም እናምጣ የሚለው ማለት ነው። ግን አሁን ፍላጎት አለኝ እኔ ለምሳሌ ሰላም እንዲሆን ማለት እና እዚህ ውስጥም ያሉት አይ ቲንክ የሚሰሙትም ሰላም እንዲሆን ይፈልጋሉ። ፍላጎት አለ። ግን ሰላም በፍላጎት ብቻ ይመጣል ወይ? አሁን ሰላም እንዳይመጣ እየተደረገ ያለው የት ነው? አሁን እሱን ዲፕሊ ገብተን መነጋገር መቻል አለብን። የኛ ወንድም ስለሆኑ የኛ ወገን ስለሆኑ ወይ ደግሞ ቲሙ ትልቅ ስለሆነ ተብሎ የሚተው ነገር የለም። ሰላም እየነሳ ያለው ማን ነው? እንደተባለው ኦነግና ፋኖ ወይ ደግሞ ሌሎች ናቸው ሰላም እየነሱ ያሉት ወይንስ ስርዓቱ ላይ ያለው ነው? ሰው ሞተ እኮ ብለህ ስትናገር አልሞተም እኮ ይሉሃል። ሰላም የለም ስትላቸው እንደ ሰላም አለ አንተ የት ነው ያለህ ይሉሃል። ማድበስበስ እንደተያዘ ማድበስበስ ማለት ቢያንስ ሰላም ለማምጣት ችግር እንዳለ ተናግረን የተሰራው ችግር ደግሞ ስተት እንደተፈጠረ አታምኖ አሁን ግን እንደሚበቃ ደግሞ ተነግሮ ወደ ንግግር የሚመጣበት መድረክ ሐሳብ ሳይፈራ ይመለከተኛል ወይ ተበድያለሁ ያለው አካል ሁሉ ቀርቦ እንዲነጋገር ጉዳዩን የያዘው ሰው ደግሞ በህዝብ ውስጥ ወርዶ ክሊር አድርጎ ተናግሮ የማቀራረቡ ስራ ቢሰራ ጥሩ ነው ብዬ አስባለሁ። የሰላም መድረክ ግን የለም ኢትዮጵያ ውስጥ። አሁን ያለው ስርዓት ሐሳብ ይፈራል። እኔ በግልጽ ነው የምናገረው። ምናልባት ልትቦልከኝ ይችላል፣ ግን በግልጽ መናገር አለን። ሐሳብ እንደ ጦር ነው የሚፈራው። እኔ አብይን ሐሳብ ከምታቀርብለት ወይ ደግሞ በዛ ውስጥ ያሉ ሰዎች ሐሳብ ከምታቀርብላቸው የሰሜን ኮሪያን ሚሳኤል ብታመጣ አይፈሩም። የተረዳሁት ማለት ነው። ለምን በሐሳብ የቀረቡት የጠየቁት ሰዎች ሐሳብ ያቀረቡ ሰዎችን ጠቅላላ አስሩ እስር ቤት ነው ያስቀመጣቸው። ይሄንን ፋኖ ወደ ጦርነት ሳይገባ ከኦነግ መጀመር ይችላል። አንዱ ሲስማማ አንደኛው ሲያፈነግጥ ለምን አፈነገጠ ብሎ ያን ሰው አልጠየቀም። ከዛ በኋላ በትግራይ በተደረገው ጦርነትም ወደ ሰላም አልመጣም ሲል ገፍቶ አልደብም። እናቶች ሄዱ፣ የሆነ ሰዓት ላይ ተለቀሰ፣ ተውባካችሁ ልጆች ምናምን ተባለ፣ በቃ ቆመ። ወደ ጦርነት እንደተገባው ያ ጦርነት እንዳቆመ እንደገና ተመልሶ ደግሞ ከአማራ ጋር ያ ጦርነት ተጀመረ። ቢያንስ መንግስት ለምንድነው ከጦርነት ወደ ጦርነት የሚያስከደኝ ምክንያት ወይ ደግሞ የሚያስከደው ህዝቡን ምንድነው ብሎ ቢያንስ ለተወሰነ ጊዜ ጠፍቶ ኃይሉን ሰብስቦ ማናገር ነበረበት እንዴ? እስቲ እንደው ወንድም አያና አንድ ነገር ልንገር። እኔ አሁን እየታየኝ ያለው በስራ ያጣውም ስራ ያለውም ኃይል ሌባ ሆኗል። ሚሊሻውም ሌባ ሆኗል። ተራ አስከባሪውም ሌባ ነው። ፖሊሱም ሌባ ነው። ካቢኔውም ሌባ ነው። ዳኛውም ሌባ ነው። መንግስትም ሌባ ነው። ህገ መንግስቱም ሌባ ነው። ለምን ጠያቂና ተጠያቂ የለም? ስለእውነት እኮ ነው የምላችሁ።
በየቦታው ዘረፋ ነው፣ በየቦታው አፈና ነው። ጠያቂም የለም ተጠያቂም የለም። በዚህ ሀገር ውስጥ እንዴት ብሎ ነው ሰላም የሚመጣው ነው? ቢያንስ እኮ መንግስት አንድ አቋም ሊኖረው ይገባል። ወይ ለህዝቡ ጥሪ ማቅረብ አለበት። ከአቅሜ በላይ ሆኗል፣ ሀገር አደጋ ላይ ናት ያለችው፣ ሁሉም ሰው ይረጋጋ፣ እረፍት ያድርግ። ለአንድ ሳምንትም ለሁለት ሳምንትም የሆነ ነገር መቆም አለበት። ችግራችን ምንድነው? ውስጣችንን እንፈትሽ። የት ነው ችግሩ ያለው? የውጭ ጠላት ነው ወይስ የውስጥ ጠላት ነው የሚለው መነጋገር እኮ ያስፈልጋል። አሁን በዛኛው ጎራ የሚፎከረው ዛቻ ነው፣ በዚህኛውም ዛቻ ነው፣ በዛኛው በኩልም ዛቻ ነው። የጎረምሳ ኑሮ ሆነ እኮ የኛ ኑሮ እና ቢያንስ ይሄንን ነገር በአንድ ደቂቃ ውስጥ ጠቅለል አድርግልኝ። ኦኬ። እና ይሄ መስተካከል የሚችልበት መንገድ ትንሽ አስቸጋሪ ነው ያለው። ቅድም እንዳለው ኢምፔሪያሊስት አንድ ሁለት ደቂቃ አድርግልኝ። ኢምፔሪያሊስት እንዳለው የኮሚሽኑ ካቢኔ ሲጀምር ካቢኔ መሆን የለበትም። ካቢኔ ሌባ ነው። እኔ አያና ልንገር፣ ግልጹ ነው ነገር። ካቢኔ ዘራፊ ነው። ለምን መሰለ? እነሱ የሚሰሩት አንደኛ የሚያቀርቡት አንድ የሆነ የኦሮሞ ሰው ናቸውና ምንድነው ያሉት? ዶክተር የፓርላማ አባሉ ዶክተር ማናች አንጋሳ የሚያቀርቡት ሪፖርት ውሸት ነው፣ ውረድና ተመልከት፣ ወደ ህዝቡ ተመልከት፣ ውረድ ከህዝቡ ጋር ተነጋገር፣ ጥሪ ያቀርቡለታል። በነገራችን እኔ ዶክተር አንጋሳን ሰው ሰደበ ምናምን ብሎ ይጠላዋል፣ እኔ አልጠላውም። ለምን? ፍራንክሊን የሚናገር ሰውዬው ውረድ ና ወደ ሰዎቹ ብሏል። ማንም ወርዶ ህዝቡን ሊያናገር ፈቃደኛ አይደለም። ጥሪ ቀርቦለታል። እና ይሄ ፈቃደኛ ያልሆነ መንግስት እያለ በግለሰብ እንደው ዝም ብሎ መሯሯጥ ትንሽ ያለፋናል ብዬ ነው ማስበው። እና ደግሞ በማንነት ተለይቶ የሚታሰሩ ሰዎችን አሉ። ኦሮሞ እየታሰረ ነው። ኦሮሞ እየሞተ ወለጋ ላይ ወባ በሽታ ራብ ተነስቷል። ወባ በሽታ ተነስቷል። አማራ ይሞታል፣ ኦሮሞ ይሞታል። የኦሮሞ ልጆች አሁን የመን ያሉት ይሄን እንኳን ትናገር አንተ ራስህ ማን ነው? እኔ አሁን አንተን ነው የምወቅስህ አያለ የመን ያሉት አሁን ለምን ኦሮሞ እየገዛ አይደለ? ለምን ደብታባራቸው? ምን አደረጓችሁ ነው? ወይስ ሌላ ጎሳ ስለሆኑ ነው? እኛ አማራ ተገደለ ስንል ውሸታም ትላላችሁ። የእናንተ ወንድሞች ግን በ27 ዓመት በረሃ እየበላው ነበረ። አሁንም ኦሮሞ ስልጣን ይዞ በረሃ እየበላው ነው ያለው። ይሄ ሽብር መፍጠር አይደለም። እናንተ ራሳችሁን መፈተሽ አለባችሁ እንዴ! ቢያንስ የታሰሩ ሰዎች ይፈቱና ይቅረቡና ያናግራቸው። ዝም ብሎ ከማሰር ይልቅ ያሰረበትንም ለህዝቡ ግልጽ ያድርግ። የሚፈታው ይፈታ። ያ ካልሆነ ትንሽ ችግር ነው አያለ። ስለ እውነት ነው የምልህ። አንደኛ እርስ በርስ መተማመን ከሌለ ሌሎችም ሊያምኑ አይችሉም። እና ቴንኪው በጣም እሺ መብረቁ። አይ ጥሩ ነገሮች አንስታል። ትንሽ ፈርገግ ማስብለኛል። ባይዘ ኢምፔሪያሊስት አይደለም ፌደራሊስት ነው። ማን ነው እየተናገረ ያለው? ቢቢ ከኋላ ገብተሃል። ከታች አይሰሙህም። እንደዛ ወተህ መልሰሃለኝ። ወጣና መልሰሃለሁ። ስሙን ባይዞ ኢምፔሪያሊስት ያልከው መብረቁ ፌደራሊስት ነው። እሱ እንደውም ኢምፔሪያሊዝም በጣም የሚቃወም ሰው ስለሆነ ትንሽ እንትን ለማለት ያለው ጥሩ ነገሮች አንስተሃል። ስለ ሌባ መሆን ስለምናምን መንግስት ባይዘ ከምንም ነገር ይልቅ የህዝብን ተቃውሞ ነው የማይፈልገው። የኛም ሀገር መንግስት ብቻ ሳይሆን ማንኛውም መንግስት ከህዝብ በተለይ ተከፋፍሎ አንዱ ቦታና ሌላ ቦታ ሳይሆን ሁሉም ህዝብ አንድ ላይ ከልቡ ካወጣው ወይም ደግሞ ከተቃወመው መንግስት እድሜው የሚያጥረው እንደዛ ነው። መንግስት በጣም የሚፈራው ነገር ከመላው ህዝብ የሚመጣ ነገር ነውና ህዝብ እንደ ጥፋት ወይም መንግስት ጨቋኝ እንደሆነ አድርጎ እንዳያስብ ከሚረዱ ትልቅ መሳሪያዎች መካከል የትጥቅ ወይም ደግሞ የመሳሪያ ኮንፍሊክት አንዱ ነው። አርምድ ኮንፍሊክት ካለ መንግስት at any time ማንኛውንም ሰው የፈለገውን እርምጃ ቢወስድበት ጀስቲፊኬሽን አድርጎ የሚያቀርበው ታጣቂነትን ነው። because opportunity ይከፍታል ነው ማለት ለኛ ሀገር መንግስት ሳይሆን ለማንኛውም ሀገር መንግስት ትጥቅ ትግል እየተደረገ ያለበት ሀገር ላይ ከባድ ነው ዲፈረንሺየት ለማድረግ ማለት በሐሳብ አንድ ነገር ሲፈጠር መንግስትን ማይፈልገውን ነገር ያቀረበን አካል መንግስት ጫና አድርጓል ወይም ደግሞ ጭቆና አድርጎበታል ብለህ እንዳትለይ ውሃውን የማደፍረስ ባህሪ ያለው የትጥቅ ትግል በብዙ አቅጣጫዎች አስፈላጊነት የሚኖርበት ጊዜ አለ።
የትጥቅ ትግል የራሱ ቫልዩ አለው። ግን የትጥቅ ትግል ያለባቸው አካባቢዎች ላይ ዲሞክራሲያዊ የሆነ መንግስትና የትጥቅ ትግል ጎን ለጎን አብረው ለመሄድ ያስቸግራል። ይሄም አንዱ የሚታይ ነገር ስለሆነ ኦፖርቹኒቲ ይከፈታል ማለት ነው። ታጥቆ የሚታገል አካል ታጥቆ መንግስትን because መንግስት ማንኛውም መንግስት ቀደምም ወንድሜ ኮሽቴክ አይ ቲንክ አንስቶታል ሌጂቲመሲው ይሄ መንግስት ተመርጦ ነው ወይ የመጣው ምርጫው ምንድን ነበር የሚመስለው የሚለው ሌጂቲመሲ ኩዌስችን ብታደርግም at the end of the day መንግስት ስልጣን ላይ ተቀምጦ ከሆነ ያለው ባለበት ስልጣን ላይ monopoly of violence the use of violence አለው እና ሞኖፖላይዝ ማድረግ ይፈልጋል ይሞክራል። ምን ማለት ነው? የታጠቀ ኃይል ሌላ ኃይል በጉልበት ምንም ነገር እንዳያስፈጽም በመንግስት ስር እንዲካተት የትጥቅ ኃይል ይፈልጋል። እሱን ፐርሱ ያደርጋል። እሱን ፐርሱ በሚያደርግበት ሰዓት ላይ ማንኛውንም ነገር ለማድረግ እድል ይከፍታል። ኢቭን አዋጅ ታውጆ አሁን ድንገተኛ ጊዜ አስቸኳይ ጊዜ አዋጅ ማለት እኮ ህገ መንግስታዊ መብቶችን ነው የሚሸመቅቀው። ህገ መንግስታዊ መብቶች ይታጠፋሉ። የሰው ልጅ ህገ መንግስታዊ ሳይከሰስ በዱ ፕሮሰስ ነው መታሰር እነኚህ የሚባሉት ይታጠፋሉ። ህገ መንግስታዊ መብት በሌላ በኩል ደግሞ ዲሞክራሲያዊ ዲስኮርስን ደግሞ እየተደናቀፈ ነው ስትል ትንሽ ኮንትራዲክት ያደርጋል ማለት መብትህ ነው ትክክለኛ ነገር ነው። ግን አንደኛው ሌላኛውን የማጣፋት ባህሪ ያለውና አንዱም ጦርነት ይቁም የምንልበት ምክንያት ማንኛውም አይነት ፖለቲካዊ ጭቆና ማንኛውም አይነት ሰዎች ሳይከሰሱ ያለ መብታቸው መታሰር መንግስት ጭቆና የሚያደርግ ወይም ደግሞ አንድ ዲክታቶሪያል የሆኑ ነገሮችን ስናይ ተነስተህ ፍጹም መሆን የለበትም ማለት ትችላለህ። ያኔ because የታጠቀ ኃይል የለም ሁሉም ሲቪሊያን በፖለቲካ ነው የሚታገለው። ስለዚህ ህዝብ እንደ ህዝብ ተነስቶ እንደዛ አይነት እንቅስቃሴ ውስጥ መግባት ይችላል። አሁን ባለበት ሁኔታ ግን መንግስት ምን ያደርግ ነው የሚል በተለይ ለዘብተኛው ማከለኛውና መንግስትን የሚደግፈው አካል ሽንጡን ገትሮ እንዴ እና መንግስት ምን ያደርግ መሳሪያ ይዘህ የለ እንዴ ነው የሚል ተደዋውሏል ስልክ ብሎ ካሰረ ነው መሳሪያ ይዘህ የለ እንዴ ደግፈሃል ነው የሚል። እንደዛ አይሆንም። ግን መሳሪያ እንደዛ አይነት የትጥቅ ትግል በሌለበት ሲቹዌሽን ውስጥ ትንሽ ነገር እንኳን ስትሆን ህዝብ ሃይፐር ሴንሲቲቭ ሆኖ የመነሳት ሞቢላይዝ የማድረግ ህዝባዊ የሆነ ነገር ለማድረግ ትችላለህ። because የታጠቀ ኃይል ከቨር ይሰጣል እንደዚህ አይነት ነገሮችና እሱንም እንድታስብ ፈልጌ ነው። it doesn't mean justify ማድረግ አይደለም። ግን እነኚህ ሁለቱ ነገሮች አንዱ ሌላኛውን የማፍረስ የመጣረስ ነገር አላቸውና ኖ ዋር ስንል ጦርነት የታጠቀ ኃይል በሌለበት ሞኖፖላይዝ የተደረገ ኮንትሮልድ የሆነ ሴትልመንቶች ሲኖሩ ያኔ ዲሞክራሲያዊ መብቶች ሲጣሱ ኤክስኪውዝ የለው። ማንኛውም ኃይል ዲሞክራሲያዊ መብትን የመጣት ኤክስኪውዝ የለውም። ህዝብም ደግሞ ተሞ እንደንብ እነኚህን መብቶች ማስከበር ላይ ሊሰራ አብሮ ሊቆም ይችላል። እንደዛ ሲሆን ውጤታማ ትሆናለህ። አንደኛው ታጥቆ ኦሮሞ አማራ ሊያጠፋህ እየመጣ ነው አማራ ኦሮሞ ሊያጠፋህ እየመጣ ነው ብለ በሁለት በኩል የምትሰራ ከሆነ ግን በመሃል ዲሞክራሲያዊ መብቶች መጣታቸውን ለመናገርም ያስቸግራል እንኳን ተፈጻሚ ለማድረግና የትጥቅ ትግል የሰው ልጅ ህይወት ከማጥፋት ኑሮን ከማስከበድ ብዙ ነገር አስቸጋሪ ነገሮችን ከማምጣት ባለፈ አንደኛው የሚፈጥረው ነገር ዲክታቶሪያል የሆነ የመንግስትን አካሄድ ካለ pretty much green light የመስጠት ባህሪ ያለውና ከዛም ውስጥ እንዲወጣ በሁለት በኩል የሚያቃጥል ነገር ስለሆነ ከዛ ውስጥ እንዲወጣ የምናደርገውን ጥረት የበለጠ የሚያበረታ ነገር ሆኖ አግኝቼዋለሁ። የተታሰሩ ሰዎች ለእንደዚህ አልጮክም የምትለው ነገር እኔ አሁን የምጮኸው ነገር መርጬ እየጮኩ ነው። ብዙ ሰዎች ደስ አይላቸውም አውቄ ነው የመረጥኩት። ዝም ብዬ በስሜት ስላልሆነ የምጮኸው ውጤቱ ያለው ፍሬው ያለው አብረን ሆነን ጮኸን ወደ ሴትልመንት ካመጣናቸው እነኚህን የታጠቁ ኃይሎች ዘላቂ ወደ ሆነ መፍትሄ ቅድም ፌደራሊስት ወደሚያነሳቸው መፍትሄዎች ማተኮር መስራት እንችላለን። ይሄንን ካላቆምን ግን ውሸት ነው ጩኸታችን ያዞምባል እንትና ሞት እንትና ውሸት ነው። because የሚሞትበት የሚገደልበትን ይሄ ሁሉ የሚደረግበትን ምክንያት ከስር ያፋፋም ያጋጋም ውጤቱን በዚህ በኩል ደግሞ መቃወም ምን ማለት ነው? በዚህ በኩል ታራግባለህ በለው ትልና ሞተ ተገደለ ደግሞ ብለ በዚህ በኩል ታለቅሳለህ። which one is it? Do you want it to stop or do you want it to go on? you know በዚህ በኩል አጋግመ በዛ በኩል የመን ተፈናቀለ ትላለህ። ከዛ ሲባል በዚህ በኩል ቶሎ በሉ እሳት አንድ በሉ መሳሪያ ቶሎ በልትና በዚህ በኩል ዞረ ህዝባችን ብለህ ታለቅሳለህ። ሰላይ ውሸት ነው። እኔ በውሸት አልስማማም። ይሄ ውሸት ነው። ትክክለኛ እንዲቆም የምትፈልግ ከሆነ እንዲቆም ነው የምትሰራው። እንደኛ ወገብህን ታጥቀ ማንም ሰደበ ማንም ተቃወመ ምንም without hesitation ይቁም። በኔጎሺዬሽን በሴትልመንት ፍቱ። የትኛው ሮኬት ሳይንስ የሆነ ፖለቲካ ነው? ፍቱ። ቁጭ በሉ። የህዝብ ጥያቄ ይመለስ። በኔጎሺዬሽን ፍቱ። ከህዝባችን ላይ ጦር መሳሪያ ጸጥ ይበልልን። አለቀ። ይሄንን ስታደርግ አንድ ለሞተ ሰው ስታለቅስ አብሬ አለቅሳለሁ።
ግን በአንድ በኩል ጥይት ገዢ፣ በአንድ በኩል ጦርነት ቀስቃሽ፣ በአንድ በኩል አማራ አራጅ ነው ኦሮሞ አራጅ ነው የምትል ሰውዬ ከሆንክ በዚህ በኩል ደግሞ መጥተህ ሰው ታረደ ብለህ ብታለቅስ አንተ ነህ ያረድከው። ቢላዋውን አልያዝክም እንጂ ጥይቱን አልተኮስክም እንጂ አልገደልክም እንጂ አንተ ነህ የገደልከው። ትናንት ከትናንት ወዲያ ሮብ፣ ሐሙስ ማታ ጠዋት ተነስተህ የምታጋግመው እሳት ሰው ሲፈጅ ሰው ፈጀ ብለህ አብረህ ማልቀስ አይቻልም። ይሄ ውሸት። ከዛ ውስጥ ወተን ይልቁን የሚጋጋመው እሳት ይቁምና በንግግር በምክክር በፖለቲካ ጥያቄዎች ይመለሱ። የአማራ ህዝብ ጥያቄ ያለው፣ የኦሮሞ ህዝብ ጥያቄ ያለው፣ የኢትዮጵያ ህዝብ ጥያቄ ተሸክሞ ነው ቁጭ ያለው። ጥያቄዎች ወደ መመለስ እንምጣ። እዛ ላይ ከሰራ አንድ ሰውም ቢሞት ለምን መሞት አለ? አንድ ተማሪ ከትምህርት ቤት ከተባረረ ከታሰረ እንደ በፊታችን ተመን አብረን የምንነሳበት ቦታ ትደርሳለህ። አሁን አንተ ስትነሳ ይሄኛው ይነሳብሃል። እናንተ ሁለታችሁ እንደ ፒንግ ፖንግ ዳኛ፣ ፒንግ ፖንግ ታውቃ፣ ቴብል ቴኒስ እንደዚህ እያለን ማን ገደለ ማን ውሸት ነው፣ ማጭበርበር፣ ህዝብን ማደንዘዝ ነው። ትክክለኛው መፍትሄ የሚሆነው ማጋጋም። እሳት መለኮስህን ተው። መጀመሪያ እሳት ሰው ሲያቃጥል መተህ አያና እናልቅስ። አላለቅስም ካንተ ጋር ጅል አረቀኝ፣ አላለቅስም ካንተ ጋር። እሳቱን አንተ ነው የለኮስከው። ደግሞ መተህ በዚህ በኩል ና አብረን እናልቅስ ትለኛለህ። እሳቱ ላይ ጭድ ነስነሰህበት ትላንት ከትላንት ወዲያ እንትና ገዳይ ነው፣ እንትና አራጅ ነው፣ እንትና ጽንስ አወጣ፣ እንትና ጉበት በላ፣ እንትና መጥፎ ነው፣ እንትና የእንትና ጠላት ነው ብለህ ከዛም ገንዘብህን ፕሮፓጋንዳውን ምኑን ጨምረህ እሳት አንድደህ ስታበቃ ወይኔ የጻን ልጅ ተቃጠለች፣ ሴትዮ ተቃጠለ፣ አንተን ያቃጠልከታ እንዴ ምን አርግ ትለኛለህ? እኔ እኮ እሳቱ ይቁም ስል ደግሞ እኔ ልክ እንደ ጠላት አርገህ ታቀርበኛለህ ማለት ብዙ እና እንደዛ አይሆንም። አልጮህም፣ ከእናንተ ጋር አልጮህም። እኔ የምጮኸው ይቁም ብዬ፣ እኔ የምጮኸው ወደ ምክክር፣ ወደ ሴትልመንት፣ ወደ ንግግር ይምጡ። አብሮኝ የሚጮህ ህዝብ ደግሞ እየተነሳ ነው። in the millions I promise you እየተነሳ ነው። ህዝብ እየነቃ ነው፣ እያነቃን ነው የምንሄደው። ኖ ወደ ሴትልመንት ይምጡ፣ ወደ ንግግር ይምጡ። ይሄንን ካልን በኋላ አብረን ብንጮህ ያምራል። በእኛ እኔ አሁን ባለቅስ ያምርብኛል። እኔ ሰው ሞተ ብዬ ባለቅስ በእኔ ያምራል። ቢኮዝ እንዳይሞት እየሰራው ነው ያለው። በቻልኩት ሞትን የሚያመጣ ነገር እንዲቆም እየጣርኩ ነው ያለው። ከዛ ሰው ሞተ ብል ያምርብኛል። ሌላው ገዳይ ነው ራሱ በእጁ አይገልም እንጂ ሞትን የሚያበረታታ ቀጥል በለው ግፋ ከዛስ ሞተ ዞር በል እሱ ላይ አንስማማም ለማለት ነው። ዶክተር ኑረዲን አጠር አድርግልኝና ከዛ አንተ ተቃውሞ ብዙ ስለሌለ አጠር አድርገህልኝ ተቃውሞ ያላቸውን ሰዎች መስማትና ምላሾች መስጠት ስለምፈልግ ነው። go ahead please። ትክክል። እሺ አሳጥራለሁ። እኔ መጀመሪያ ቴንክ ዩ ስላስገባኝ እምለው ነገር ቢኖር first thing እምለው what to lose for advocating peace advocate በማድረግ ምን ሉዝ የሚደረግ ነገር አለ? ይሄ አንድ ጥያቄ። ሰው እኮ ግደለው ፍጨው የሚለው ራሱ ሉዝ እያረኩ አይደለም እያለ ነው እዚህ ሚዲያ ላይ ወጥቶ የሚለው። እኛ ግን ሰላም ስላልክ what to lose አንድ። ሁለተኛ ነገር ደግሞ በጣም የጠላሁት ነገር ያቺ ሀገር በንግግርና በስምምነት ባለፉት መንግስታት ያለፈ ነው። ያ ባለፈው የስ ድርድር አልነበረም ይሁን ምን ይሁን that history ግን አሁን ቢሞከር ዛሬም ነገም ተነጎዳም ቢሞከር ምንድነው? ምንም የሚጠፋ ነገር የለም። ይሄንን በዛ እንዲታወቅ ፈልጋለሁ። ሌላ ነገር ደግሞ እኛ አላልን ሁለቱም እኮ ለመነጋገር እንትን እያሉ እኮ ነው። ሁለተኛ ጊዜ እኮ አብረው መጥተዋል እኮ without precondition። አሁን ግማሹ ይሄ መንግስት ትክክለኛ መንግስት አይደለም፣ በምርጫ አይደለም፣ በሌብነት ነው የመጣ ባንል ኦላ ራሱ እኮ አላለም። አብረው ሁለት ጊዜ እኮ ተገናኝቷል። ቢል ኖሮ የሚያምርበት ኦላ ነው። ከዚህ መንግስት ጋር አልነጋገርም ይሄ መንግስት አይደለም ብሎ precondition ቢያስቀምጥ እንኳን ኦላ ላይ ያምራል ነው። እኛ ማውራት ያለብን እንደ ህዝብ ነው። ሶስተኛ ነገር ደግሞ የሶሻል ሚዲያ ይሁን የልብ ትረታ እንኳን ሌላ ተውና የኢትዮጵያ መንግስት ዓለም ራሱ የልብ ትረታ ህዝቡ ፍላጎቱ ከሆነ መንግስት የማያዳምጥበት ምክንያት የለም። የሚያስጠላኝ ነገር ደግሞ ምን እንደሆነ ታውቃለህ? ሁሉም የየራሱን ሳይድ ነው እንጂ እንዴት ነው እዛች ሀገር ላይ ሰላም ይመጣ? የለም። የአማራውም እንዲሆነን እንደዚህ ሆነን እንደዛ ሆነን፣ የኦሮሞም እንደዚህ ሆነን የራሱን ነው እንጂ ያቺ ሀገር እንዴት ሰላም ልታገኝ ትችላለች? እንዴት ያለንን ችግር ሚኒማይዝ አድርገን ሰላም እዛ ሀገር ላይ ለመፍጠር እንችላለን? ሌላ ደግሞ የሚገርም ነገር ከዚህ በፊት ልክ ገነት እንደሆነች ኢትዮጵያ እንዲህን ያህል ሰው ሞቶ ይህን ያህል ታስሮ እንዴ በመለስ ጊዜም በደርግ ጊዜም እኮ ሰው ሲሞት ሲታሰር ሲሞት the same scenario ነምበሩ ይብዛ ይቅነስ እንጂ ነበር። እዚህ ላይ እዚህኛው ላይ እንትን አንበል። አንዱን ወቅሰን አንደኛውን ማሞገስ ጥሩ አይደለም። አንደኛው ላይ ድንጋይ ወርውረን አንደኛውን እንትን ማለት አያስፈልግም። ስለዚህ እኛ እንደ ህዝብ የምናወራው
ለዛች ሀገር በዚህን ጊዜ የሚያስፈልጋት ሰላም ነው whether we like it or not አንድ ሁለተኛ በፓወር ሰስቴነብል የሆነ ፒስ አይመጣም እንዲሁ እኔ ለመጨረሻ ላይ ጥያቄ የምጠይቀው ኦኬ ኖ ፒስ ብለናል ዋር ብለናል እስከ መቼ ነው give me the time limit የህዝብ የሚታግሎ ይሄ ነገር የሚያልቀበት ካልኩሌሽኑ እስከ መቼ ነው እስከ ስንት ህዝብ ነው የምንፈጀው የለም ኖ ሶሉሽን ማንኛውም ሰው ሶሉሽን የለውም ያለውን ችግር አካብዶ አንጸባቅ አትልቆ ማውራት እንጂ ተገደልን ተበደልን ሆነን ነው ሆነን ሁላችንም ሁሉም የየራሱ ስቶሪ ያለው የሚነግረው እኛ አሁን እዚህ ያልነው የሰው ልጅ የሰው ህይወት የማይመለስ ከንዱ ኤንገሉ አለ ማልጎዱ ገሩ አለ ማልጎዱ ገሩ ከንዱ ኤንገሉ ጃአኒ መማከን አቦቲን ድሩ ረቢ ረህመታ ጎዱ ወንታ ጄቤታ ሲርበከና አንዴ የሞተ ሰው አይመለስም ስለዚህ እንዴት ነው ላይ ያን ሰውን ላይ ሴቭ የምናደርገው ዛሬ ሰው ድሮንን አይደለም ረሃብን እየፈራ ነው ኢትዮጵያ ያለው ህዝብ ድሮንን ሳይሆን ረሃብን ችግሩ የመጣው ሁሉ መንግስት ላይ ነው ይላል እኔ መንግስት ሳይሆን ምለው አበሉ ሳይሆን ኖር ነው ሌላ ኢንተርናሽናል ኮሚኒቲ ውስጥ እንዳይሰማችሁ የታጠቀ ኃይል እየተደገፈ ነው ጀስቲስ ኖ ፒስ አይባል ነው ጀስቲስ ኖ ፒስ ሰላማዊ ሰልፍ ሲወጣ ባዶ እጁን ያለ ህዝብ ነው ጀስቲስ ኖ ፒስ ይላል ሰላም አንሰጣችሁም ፍትህ ካልሰጣችሁም ብሎ በትጥቅ ትግል ኖ ጀስቲስ ኖ ፒስ አይባልም ፒስ ኔጎሺዬሽንስ አር ኦልዌይስ የሰላማዊነት የዲሞክራሲያዊነት ምልክት ናቸውና ሌላ ቦታ ብላችሁ ደግሞ እንዳታፍሩበት ተጠንቀቁ ኖ ጀስቲስ ኖ ፒስ ሰላማዊ ሰልፍ ሲወጣ ባዶ እጅ የወጣ ህዝብ ነው ኖ ጀስቲስ ኖ ፒስ ይላል ፍትህ ከሌለ ሰላም አንሰጥም እንረብሻቸዋለን ማለቱ ነው እንጂ የታጠቀ ኃይል የሚደግፍ ሰው ኖ ጀስቲስ ኖ ፒስ አይልም እና እንደዛ እንዳታረጉ ለወደፊቱ የኛ ችግር የለውም ጀስቲስ እንፈልጋለን what's the purpose of negotiations ወደ ሌሎቻችሁ መጣለን ግን መንካት ስለምፈልግ what is the purpose of negotiations what's the purpose of ለምን ዝም ብለው መሳሪያ ይጣሉ አንልም መንግስት ወይ መሳሪያ ያወርድና መንግስት ስልጣን ይልቀቅ ወይም የታጠቁ ኃይሎች ነውላን ፋኖ መሳሪያቸውን አዘግዝቀው መንግስት ጋር መተው ይቅርታ ይጠይቁ ወይ ታረቁ ለምን አንልም ለምንድን ነው እንደዛ ማንለው አንዳቸው ያወርዱ ማንለው ለምን ኔጎሺዬት ያርጉ ለምን ይነጋገሩ እንላለን because justice ስለሚፈልግ ነው because ጥያቄዎቻቸው መመለስ ስላለባቸው ነው ኖ ዋር ስንልኮ በጭፍኑ ዝም ብሎ መሳሪያችሁን ጥሻ ውስጥ ወርወራችሁ እየሮጣችሁ ቤታችሁ ግቡ ማለት እኮ አይደለም እንደዛ አይነት that will be really ማይምነት ከሌለብን በስተቀር እንደዛ አንልም እያልን ያለነው እኮ ጀስቲሱን የምትጠይቁትን ጥያቄ ለማስመለስ ጦር መሳሪያ የሰው ልጅ ህይወት የሚያጠፋ ነገር በሁለት በኩል ታጥቃችሁ ልጆቻችንን እናቶቻችንን ከብታችን ሳይቀር ማሳችን ጭምር ተቃጠለ ለዘመናት አቁሙልንና በንግግር በመከክር ፍቱ ነው እያልን ያለነው እንጂ መሳሪያችሁን ጣሉና ጥያቄዎቻችሁን ጣሉና ሄዳችሁ ተንበርከኩ ያላችሁ ሰው የለም ይሄ ማስመሰል ነው ይሄ ከአእምሮ ራስን ከአእምሮ ምንድነው ኮግኒቲቭ ዲሶናንስ የሚባለው እያወቁ እንዳላወቁ አውቂያ የኔን ልጨፍን ሰጎን ጭንቅላቷን አሸዋ ውስጥ ደብቃ ከዛ ደግሞ ተመልሰው እነኚህ ሰዎች ናቸው ዘላውድስ በቃ ወመልተከኛ ህዝባችን በቃ ሞቴ እንዲሆነ ውሸት ነው ሪል የምትቆረቆርለት ከሆነ የማን ደጋፊ ነው የሞት ደጋፊ ካልሆንክ በስተቀር የወቦ ደጋፊ ከሆንክ ወቦ እኮ ኔጎሺዬት ለማድረግ ከአንዴም ሁለቴ እኮ ሶስቴ ሄዶ ተመላልሶ እየሞከረ እየተነጋገረ እጁን ከፍቶ እኮ እየጠበቀ ያለ ነው እየሰራ ያለ ነው በመግለጫ የተናገረው የወቦ ደጋፊ ከሆንክ የመንግስት ደጋፊ ከሆንክ መንግስት እኮ እየሞከረ አሁንም ለመነጋገር ዝግጁ እንደሆነ የሚናገር ከዚህ በፊትም ከአንዴም ሁለት ሶስቴ እየሞከረ ነው እነኛ አካላት እየሞከሩ ነው የሞት ደጋፊ ነው የጥፋት ደጋፊ ነው የማን ደጋፊዎች እንደሆናችሁ አንዳንድ ግራ ነው የሚገባው ስለዚህ የሚፈልገው ጥያቄ የጀስቲስ ጥያቄ የፖለቲካል ሴትልመንት ጥያቄ any question ይምጣ ወደ ጠረጴዛ እነኚህን ሰዎች ገፍተን ጠረጴዛ ላይ እናምጣቸው አይ ኖ ሁለቱንም እንግፋ እንዴት ትላለህ እና ከኔ ጋር የኔ ድርጅት አካል ሁንና መንግስት ግፋልኝ ወይምና የመንግስት አካል ሁንና ወቦንና ፋኖን ግፋልኝ የሚባል ነገር እንዴት እንደምታስቡት ግሬጋ እኔ I don't know ማሰብ በጣም ቀላል ነገር የሚመስለኝ ነውና ኖ ዋር ማለት ይቆም ማለት ነምበር 1 ኖ ዋር የምናደርግበት ምክንያት ሌሎች ጥያቄዎች ስላሉ ባለፈው የሆነ ሌላ ሮም ውስጥ ሲያወሩ ሰማቸዋለሁ አሁን አንዱ ወንድም ያለ ከታችም የሚጽፈው ወንድም ጋር በጣም እንዳወቁ አድርገው ነው የሚናገሩት ግን እየሳኩ ነበር የምሰማቸው ነምበር 2 ምንድነው
ነምበር 2 አንተ ነምበር 2 ምንድነው የምትለው? እስከዛሬ ነምበር 1 አድርገህ የምትሄደው የህዝብ ጥያቄ ነው የምትለው የህልውና ጥያቄ ያለበት የሚለው ፋኖ የህዝብ ጥያቄዎች ደንታው መታ ብሎ ወቦ ይዟቸው ያላቸው ጥያቄዎች እነሱ ናቸው ነምበር 2 3 4 ነምበር 1 አድርገንኛ ጦርነት ቆሞ በሴትልመንት ይፈቱ እነኚህ ነገሮች ነምበር 2 3 4 የምትሏቸው እነኚህ ያሏችሁ ነገሮች አንደኛ ላይ አምጡልን ነው እንደ ህዝብ ይያልን ያለን አምጡልን ይያል ደግሞ እንደ ህዝብ ደስ የሚለው ሳይለንት ማጆሪቲ እዚህም በሚዲያም ላይ ሰፖርት የምታደርጓል መሬት ላይ ያለው ህዝብ በጣም ላመሰግን ወዳለው I really would like to thank you በእውነት በጣም የተማሩ በጣም ስማርት የሆኑ ሳይማሩ ራሱ ደግሞ ለህዝብ ሐሳቢነት ያላቸው ጥሩ ህልውናና ማንነት ያላቸው ከሁሉም ብሔረሰቦች I really appreciate you በእውነት whatever comes of it I have seen ንጹህ ትክክለኛ የሆነ ለህዝብ የሚያስብ ጤነኛ አእምሮ ያለው ህዝብ እንዳለን አይቻለሁ because ፖለቲካል አስተሳሰባቸው መንግስትን የሚደግፉ ወቦን የሚደግፉ ፋኖን የሚደግፉ የተለያዩ ተቋማት የሚደግፉ ሰዎች ለህዝብ በሆነ ጉዳይ ላይ ይሄ አስታራቂ ሐሳብ የሚያጠጋጋ ሐሳብ አስፈላጊ ነገር እንደሆነ አሳይተው ወደፊት ለፊት መጥተዋል ገና ይመጣሉ ገና እየወጣ ይሄዳል ያኔ አሁን እንትን የሚለንም አካል እዛ ውስጥ ይካተታልና ምንም ችግር የለም እኛ በትግስት እንጠብቃቸዋለን ምንድነው መብሰልሽ ላይ ቀር ማገዶይና ተጨርሽ ያለ አንዱና መብሰል ይመጣል በጊዜ በሰላም at the end of the day political settlement ነው የሚፈታው ማንኛውንም ነገር political settlement በጉልበት ተፈቶ ሀገር የሚሆን በጉልበት ተፈቶ የሚሳካለት በጉልበት ተፈቶ ዘላቂ ውጤት የሚያመጣ የለም በእኛ ሴታፕ በተለይ የለም እና let's come to the negotiation table let's bring them together negotiate ያርጉ settle ያድርጉ ህዝባችንን ከጦርነት ከስቃይ እናውጣ ነው ምለው ቢቢ ቀይ አብርቶ ነው ያለው ወጥተ ተመልሰሃል ይሰማል አይደል ድምፁ ችግር የለውም ቀጥታ ድምፁ ችግር የለውም መሰለኝ ኦኬ ታንክ ዩ ሜሪ ክሪስማስ ኤንድ ሃፒ ኒው ይር ብያለሁ ጓደኞች እዚህ ያላችሁ ውጭም ያላችሁ ሁላችሁ እንኳን ያደረሳችሁ እኔ ከጥያቄ ልጀምርና እንዴት እዚህ ውስጥ ገባን ለምንድን ነው የምንዋጋው ለምን ወደ ጦርነት ገባን የሚለው ጥያቄ በጣም ወሳኝ ነው ያለ ጦርነት ጥያቄዎቻችን መፍታት አንችልም ወይ ነው ዶክተር ቅድም የሆነ ጥያቄ ጠይቀው ነበር ፒስን አድቮኬት በማድረግ ምንድነው ሉዝ ብናደርገው የሚል ነገር ጠይቀው ነበር እኔ መልስ አለኝ ቲክቶክ ላይ ጊፍት ነው ሉዝ የሚደረገው እንጂ ሌላ ነገር አይደለም ፍለጣው ቁረጣው ምናምን ብለን ብናወራ ይሄ አበባ ነው አንበሳ ነው እብድ ነበር የሚሆነው ይሄ ፕላትፎርም በዚህ ሰዓት ማለት ነው ዛውን ቲንግ ሉዝ የምታደርገው ያንን ነው እንጂ ምክንያቱም ስሜት ካስካሽ ነው የፖለቲካ ሁሉ ጊዜ ማልቀስ እነዚህ የሚያስለቅሱ ስሜቶች ስርዓት ባለው ሁኔታ ተደራጅተው መድረክ ላይ መጥተው ፊት ለፊት በአመክንዮ ክርክር ኤሊቶች ክርክር የሚያደርጉበት ዲቤት የሚያደርጉበት መድረክ እንዲፈጠር የመጀመሪያው ነምበር 1 ጦርነት መቆም አለበት ነው የኔም አቋም እውነት ለመናገር ኢትዮጵያ ውስጥ በዚህ ሰዓት ጠመንጃ አንስቶ መንግስትን ገልብጬ መንግስት ይዛለው የሚል እሳቤ ይዞ የሚነሳ ሰው ከዚያስ የሚል ጥያቄ ሁሉም ዝም ብሎ ከዚያስ ብሎ ራሱን መጠየቅ አለበት ከዚያስ then after what ስለዚህ this is not good ማለት እኔ እንጃ ዝም ብዬ ሳስበው ወጣቱ በተለይ ደግሞ አወቀ የሚባለው ሰው ምንም ትንንሽ ወጣቶችን በስሜት ቀስቅሰው በማያውቁት ነገር ውስጥ አስገብቶ ሀገር እያፈረሱ ነው ሀገሪቷን ደግሞ በጣም በሚያሳዝን ሁኔታ ወንድሞቼ አንድ ኃይል በጣም ደስተኛ ሆኖ ቁጭ ብሏል እኛ እንደዚህ ስንተረማመስ እሱ ምንድነው ግብጽ የምትባል ሀገር ዙሪያችንን ከጅቡቲ በስተቀር ከሌሎች ሁሉ ጋር የጦር ስምምነት ተፈራርማለች ያው እንደሰማችሁት በቅርብ የጦር ኤር ቤዝ ሶማሊያ ውስጥ እየገነባች ነው ኤርትራ ላይ እየገነባች ነው ደቡብ ሱዳን ላይ እና ከኬንያ ጋርም ተፈራርማለች ቀጠናው ደግሞ በጣም አደጋ ውስጥ እየመጣ ነው የቀይ ባህር ፖለቲካም ራሱ ከሁቲ አማጽያን ጋር ምናምን ተያይዞ ያለው ነገር ቀላል አይደለም የዚህ እዛ አካባቢ ያለውን ነገር
በራሳቸው መቃጠል ማይፈልጉ ግን በእኛ ጫንቃና ሆነው እዛ አካባቢ ላይ እኛን አቃጥለው የራሳቸውን ጥቅም ለማስከበር የሚፈልጉ የማስጠበቅ የሚፈልጉ ኃይሎችም እየመጡ ያለበት ሁኔታ ነው እና ያለው ኢትዮጵያ ሀገሬን እወዳለሁ የሚል ማንኛውም ሰው ኢትዮጵያ ውስጥ ያለውን ብሔር ብሔረሰብ እወዳለሁ የሚል ማንኛውም ሰው ለህዝቤ ይታገላለሁ የሚል ሰው ማንኛውም ሰው በሰላማዊና በዲሞክራሲያዊ መንገድ በሰለጠነ መንገድ ሐሳብን ለመግለጽ የተጀመረውን የምክክር ኮሚሽንን ጋር ሆኖ የሚሰራበት ሁኔታ ላይ ቢመጣ የተሻለ ነው ባይ ነኝ። ምክንያቱም የምክክር ኮሚሽኑ ገለልተኛ አይደለም እንደዚህ ነው ኦፍ ኮርስ አይደለም። ኦኬ ስለዚህ ገብተህ ነው አይ ገለልተኛ ነው ስለዚህ ገብተህ ነው ገለልተኛ አይደለም ነው የሚሉ ሁለት ደግሞ ሌላ ጭቅጭቆች አሉና ቀርበህ አስማች አስ ፖሲብል ያን የምክክር ኮሚሽኑን ገለልተኛ የሚሆንበትን ሁኔታ ጫና መፍጠር ነው የሚያስፈልገው። ከዛ ለአንድ ወገን ቆሞ ከሆነ ገለልተኛ የሚሆንበትን ሁኔታ መስራት ነው የሚያስፈልገው። ደን አፍተር ከዛ በኋላ አገራዊ መግባት እናመጣለን የሚል ነው። ከዛ ውጭ ግን እኔ ሁሉም ስለራሱ በደንብ አድርጎ ጠንቅቆ ቢያጥሩ ነው ስለራሱ ስለህዝቡ ስለራሱ ህዝብ አሁን የሆነ ስፔሲፊካሊ መግባት ስለማልፈልግ እንጂ ብሔርተኝነትና ዘረኝነት የተቀላቀለበት ሁኔታ ነው ያለው እኔ ማየው ማለት ነው። የሀዲያ ብሔርተኛ ነኝ ማለትና የሀዲያ ዘረኛ ነኝ ማለት ይለያያል። ዘረኝነት ማለት አንድን ሰው በጎሳ በመጣበት ጎሳ መዝኖ አንተ እንዲህ ነህ ማለት ነው። ብሔርተኝነት ደግሞ ስለ ልቦና ነው። አንድን ሰው ደማዊ ማንነትን ሳታይ ስለ ልቦናዊ ማንነቱን አይተህ የራስ ወገን ማድረግ ነው። እሱ ዲቴል ሌላ ጊዜ ያወራለሁ። ሳጠቃልል አሁን በተነሳው ነጥብ ላይ ኖዋር ነምበር 1 ቾይስ ኢዝ ኖዋር፣ ነምበር 2 ኢዝ ዲቤት ነው ፖለቲካል ዲያሎግ ነው፣ ነምበር 2 ነምበር 3 ኢዝ ልማት ነው፣ ነምበር 4 ኢዝ ዴሞክራሲ ነው፣ ነምበር 5 ኢዝ ሄልዚ ኤንድ ዌልዚ የሆነ ላይፍ መኖር ነው። እንደዚህ እያልን መቀጠል እንችላለን። በጣም አመሰግናለሁ ስለሰጣችሁኝ እድል። ቴንክ ዩ አመሰግናለሁኝ። ያ ነምበር 2 ነምበር 3 እንደ ባለቤቱ እንደፈለገው ባለቤቱ መነጋገር መደራደር ይችላል፣ እዛ መድረስ ይችላል። ለህዝቡ ሁሉ ግን ለመላው ህዝብ ነምበር 1 ኖ ዋር ነው፣ የመጀመሪያው ኖ ዋር ነው እና የጥሬው እስኪበስል ያልበሰል ነው አረርን የሚል ከስር ያሳቀኝ ነበር። ትንሽ ፈገግ ያልኩት ለዛ ነበር። እየበሰልን እየሄድን ነው፣ ብዙዎች ነቅተናል፣ እያነቃንም ነው። የኛም እዚህ የደረስነው መጀመሪያ እዚህ አልነበርም እና እንደዚህ እየነቃን ህዝብ እያነቃን አዋጭነት ያለው ነገር ትክክለኛው ምን እንደሆነ እየተነጋገርን እንሄዳለን። አሁን ይሄ አመቱ የመጨረሻ ነው። በኋላ ላይ አሁን ኤኬን እና ሞርሞር ጋር ከመሄዴ በፊት የአመቱ የመጨረሻ ላይቭ ዛሬ የሚገባው እና በሚቀጥለው አመት ስንገናኝ አንደኛ እንደ ሪዞሉሽን ቻሌንጅ ልሰጣችሁ የምፈልገው ባይዞ ሳይለንት ማጆሪቲ ብዬ ብዙ ጊዜ ስናገር ሰው አይገባውም። ኮሜንት ላይ ከምታዩዋቸው ጥቂት ሰዎች በበለጠ እዚህ ውስጥ ካለው ሰው at times 650 to 700 people on and off አሉ ከኋላ ሆነው የሚያዩ አይደሉ። ግን ይሄንን ጉዳይ በቅርበት የሚከታተሉ ይሄን ጉዳይ ማጠናከር የሚፈልጉ የሚሰሩ ከኋላም በብዙ አቅጣጫ የምንሰማቸው በሜሴጅ የምናገኘው በመሬት ላይ የምናየው ብዙ ነገር አለና ይሄ ህዝብ የሚፈልገውን ነገር ያውቃል። በጣም ሞኝና የዋህም አይደለም። ውጪ ያለውም ደግሞ እንዳለ የተበላሸ ራትን የሆነ ህዝብ አይደለም። ለህዝቡ የሚያስብ የሚጠነቀቅ አለና ቁጥር 1 ኖዋር የሚለውን ነምበር 1 ኖዋር የሚለውን እስቲ ኮሜንቱ ላይ ነቃ በሉ። እናንተ ሬዲዮ የምታዳምጡ እንዳይመስላችሁ፣ ታች ያላችሁ መኪና እየነዳችሁ ወይም የሚያስቸግር ቦታ ካልሆነ ያላችሁት መጻፍ የምትችሉ ሰዎች ነምበር 1 ኖዋር የሚለውን አንዴ ኮሜንቱ ላይ ሞቅ አድርጉት። ለእናንተም ኤክሰርሳይዝ ይሆንላችኋል። የአመቱ የመጨረሻችን ነው ዛሬ ይሄ ላይቭ። ነምበር 1 ኖዋር የመጀመሪያው ጥያቄ ለህዝባችን ጦርነት ይቆምለት፣ ይፈቱ ጥያቄዎቻችን፣ የህልውና ጥያቄ፣ የመብት ጥያቄ፣ የዲሞክራሲ ጥያቄ የሚፈታበት ቦታ ላይ እንድረስ። ትልቁ ጥያቄያችን ግን ጦርነት ይቁም። በቃው ደሃው ህዝብ በቃው፣ ሞተ፣ ተሰቃየ፣ መልስ እያገኘበት ጉዳት እንጂ ጥቅም እያየንበት አይደለም። ጦርነት ወደ መፍትሄ ይምጣ፣ መንግስት ወደ መፍትሄ ያምጣ፣ አካላትን ሌሎች አካላት ወደ መፍትሄ ይምጡ። ነምበር 1 ኖ ዋር። ቴንክ ዩ ነምበር 1 ኖ ዋር። ይሄንን አመት ሪዞሉሽናችን እንትን ላይ ሄዳችሁ ታዩታላችሁ። ትዊተር ላይ ጽፌያለሁኝ። this year ክሪስማስ ዊሻችንም ላይ ሊስቱ ላይ ነምበር 1
ኒው ይርስ ሪዞሉሽናችንም ነምበር 1 አድርገን ያስቀመጥነው ሊስታችን ላይ ኖ ዋር ነው። ሳንታ የምታምኑ ልጅነት ያላችሁም ካላችሁ ለሳንታ የምትጠይቁ ተባበሩት መንግስታት ኢጋድ ኤቭሪባዲ our wish our want these people need no war ወደ ሪዞሉሽን ይመጣ ወደ ሴትልመንት ይመጣ ጦርነት ያስነሱ ጥያቄዎች ወደሚመለስበት ቦታ እንሂድ የጠመንጃ አፈሙዝ ከኢትዮጵያ ህዝብ ላይ ከኦሮሞ ህዝብ ከአማራ ህዝብ ከማንኛውም ህዝብ ላይ ጸጥ ይበልልን የምንልንኛ ሰላም የምንፈልግነን እናመሰግናለን ቴንክ ዩ አድምቃችሁታል ኮሜንቱን appreciate it ኤኬ ቀጥል ያና አከም ገለቶሚ ነገር ቱኬቲፍ I think the media አማርኛ ነው መሰለኝ ሚዲያው ከስቲቶለት አፋን ኦሮሞ ዳንስቱ ወደንዴ በሬዳ ሁሉም ወደፊት እየመጣች ኢትዮጵያ ለማስተዋወቅ ነው የፌደራል ቋንቋም ከአንድ በላይ ስለሚሆን ህዝቡንም በደንብ ማለማመድ ስለሚኖርብን ነው ጥሩ ችግር የለብኝም I can go ahead in Amharic ናውፍ ካልቻ ወርኬኝ ረክልኝ ተቆኝ thank you ሁላችሁም ሰላም ብያለሁ መጀመሪያ ደረጃ እና አሁን ቀጥታ ወደ ፖይንት ሲገባ ምንድነው ኖ ዋር የምለውን ነገር ያና በደንብ የገፋው ነው ጥሩ ነው እኔ ተቃውሞ የለብኝም ያመንክበትን ሐሳብ የታየክ ነገር ይኖራል የሚቃወሙትን ደግሞ እንደኔ አይነቱን ምክንያቱም በምክንያት ማለት ነው ሃርድ ቶክ ነገር ይዞብ የሚመጡ ሰዎችን ማስተናገድ መቻል ይራሱ ደግሞ at least implicitly የህዝብን ስራ እየሰራው ነው በግራም ይሁን በቀኝ በዛ መልክ ክሬዲት መስጠት ይፈልጋለሁ I don't just በዜሮ ማባዛው ነገር የለም አንድ ይሄ ነው ሁለተኛ ኖ ዋር የምለው ነገር እንትን ስንል አሁን እኔ እንግዲህ ለማያቁኝ የኦኤልኤፍ ኦኤልኤ ደጋፊ ነኝ ገብቶኝ የሚደግፍ ፖለቲካን የሚረዳ ሰው ነኝ ኤኬ እና ኖ ዋር ጋር በተያያዘ ቅድም ኮሜንት ላይ ተጽፎ ያዳመጥኩ የነበረው ነገር አለ ኖ ጀስቲስ ኖ ፒስ የምለው ነገር ይሄው ጦርነቱ ሊኖር የቻለው ፍትህ የለም ነው ፍትህ ስላልለ ሰላምም ታጥቷል ኢትዮጵያ ውስጥ ለሚል ነው ለዛ ነውና ለሰላማዊ ሰልፍም ጊዜ ጦርነትም ኢትዮጵያ ውስጥ ብቻ የተገደበ አይደለም ዓለም ላይ እንደዚህ አይነት ነገር በሚፈጠርበት ጊዜ ፍትህ ችግር አለ ሰላምም ችግር አለ ማለት ነው ኖ ጀስቲስ ኖ ፒስ is universal እና ሌላው አሁን እኔ እንግዲህ በአንጋፋነት የኦሮሞ ህዝብ ጉዳይ ነው የሚመለከተኝ ሆኖም ግን ሌሎችም ጥያቄ አለን ለሚሉ ህዝቦች የሚያገለግል ነገር ይሆናል ማለት ነው ንግግሬ ይሄን ብዬ በሚልበት ጊዜ ኖ ዋር በሚባልበት ጊዜ ምንድነው ልምድ አለ ኢትዮጵያ ፖለቲካ ውስጥ እንትን ስንል መጀመሪያ ደረጃ ፖለቲካ መረዳት መቻል አለብን ኖ ዋር በፈለግነው ቢቻል ደስ ባለን ነበር ግን በፈለግነው ሳይሆን ነባራዊ ሁኔታዎች ናቸው ጦርነት እንዲኖርም እንዳይኖርም የሚያደርጉት ማለት ነው እና ኢትዮጵያ ውስጥ የኢትዮጵያን ችግር ሲናወራ ኢትዮጵያ የታሪክ ችግር ያለባት ሀገር ነች የፖለቲካ ችግር ያለባት ሀገር ናት የኢኮኖሚ ችግር ያለባት ሀገር ናት ዞሮ ዞሮ በፖለቲካል አክሮባቱ ስናስቀምጠው ደግሞ ምንድነው ታሪኩም ሆነ ኢኮኖሚውም የፖለቲሻኖች ውጤት ነው ማለት ነው ከዱሮም ጀምሮ ስለዚህ ፖለቲካው ላይ ትኩረት ማድረግን ወደድኩ ማለት ነው ፖለቲካው ላይ ትኩረት በሚያደርግበት ጊዜ ኢትዮጵያ ውስጥ ያለ ችግር አያና እርግጠኛ ነኝ በቀጥታ ትገዛለህ ይሄን ሐሳብ የፖለቲካ ችግር ነው ያለ መፍትሄውስ የፖለቲካ መፍትሄ ነው የምትለኝ ተስማማለህ ሰምቻለሁ ደግሞ በተለያየ መልኩ ስትናገር መልካም here is the point አሁን እንግዲህ እዚህ ጋር ነው ምስጥሩ ፖለቲካ ችግር አለ ኢትዮጵያ ውስጥ ብለን ስንል ፖለቲክስ በሚንልበት ጊዜ በእጃዙ ምን ይያልን ነው we're targeting to the government ጣታችንን ያቀሰርን ያለ ነው ቀጥታ በመንግስት ላይ ነው political science is just government fancy name ነው እንጂ የተለየ ነገር አይደለም for that matter እና ፖለቲካ እንትን በሚንልበት ጊዜ የፖለቲካ ችግር አለ በሚንልበት ጊዜ ኢትዮጵያ ውስጥ በእኛ ኮንቴክስት ማውራት ስላለብን ኢትዮጵያ ላይ ገድቤ ነው ማውራት የምፈልገው ፍትሃዊ መንግስት የለም ያለ ነው ፖለቲካ ችግር አለ ብለን hold on መንግስት ላይ ነው የፖለቲካ ስንሉ ጊዜ ስለ መንግስት ነው የምናወራው ነው የምትለኝ yes
ሌሎች የፖለቲካ ስቴክሆልደሮች በማንኛውም ሀገር ውስጥ ያሉም ከመንግስት ውጭ government the center the epicenter of politics is government of course ግን ስለ ፖለቲካ ስናወራ ጀነራሊ ስለ ጠቅላላ ሀገሩ ነው እያወራን ያለው አይደለ ኢኮኖሚ ሁሉ ብዙ ነገር ያካትታል ግን ደግሞ at the core of it ፖለቲካ ስናወራ የፖለቲካ ድርጅት የሚባሉ አሉ አይደለ የፖለቲካ ተቋማት የሚባሉ አሉ እና ስለ መንግስት ብቻ ነው እያወራን የሚለው ስሁት የሆነ አሰስመንት ነው ትክክለኛው አካሄድ የሚለው በፖለቲካ ስናወራ ስለ ፖለቲካ ስቴክሆልደሮች ወይም ደግሞ ባለድርሻ አካላትን ነው እያወራን ያለው here is the thing መንግስት ነው አሁን stick to my point እንዴት ነው መሰለ መንግስት ሲባል ሌሎች ኦፖዚሽኖች የሚነሱትም አንተ ፍትሃዊ መንግስት አይደለም ህዝብን እየጎዳ እየጨቆንክ ነው የሀገሪቷን ኢኮኖሚ እየቀጠፍክ ነው ምንም አጠቅምም እኔ ይሻላል ለማለት ነው ሌላ መንግስት ነው ማለት ነው የሚነሳበት ኦፊሻሊ መንግስት የሆነው ላይ in the long run ነው መንግስት ለመሆን ነው ሄዶ ምንድነው ማለት ነው ላንዲንጉ is all about being a government አየ በዛ ኮንቴክስት ነው የአገሪን ሪሶርስ ኦፊሻሊ የሚያንቀሳቅስ ኃይል ላይ ነው ማለት ነው ፖለቲካ ችግር አለ ብለን ስንል እዛ ነው የኦፖዚሽኖቹ ሁሉ አይን ያረፈው እዛ ነው ማለት ነው ኦፖዚሽኖች ሊኖሩ የቻሉት ጦርነትን እስከ መምረጥ ደረጃ በሚያደርሳቸው ሁኔታ ማለት ነው ችግር አለ ማለት ነው ገዢ መንግስት ላይ or the ruling party in our context prosperity party ብልጽግና መንግስት በአብይ አህመድ የሚመራው ችግር አለበት ብሎ ነው በየክልሎቹ ምሳራን አንግቦ ህዝባቸውን ቀዝቅሶ ህዝባዊ የሆኑ ተቃዋሚዎችን እያየን ያለ ነው ማለት ነው ህዝባዊ የሆኑ ተቃዋሚዎችን ልባርጉ ኦኤልኤፍን ከወሰነው ነጃልማሮን ቀጥታ ከህዝብ ጥያቄ ጋር ቁርኝነት ያለው ጥያቄና ፊልሚያ ነው ማለት ነው መንግስት ላይ ያስነሳቸው ፍትህ የለም ለዘመናት ህዝባችን የታገሉለት አላማ ትልልቆቹ የኦሮሞ ጥያቄዎች አልተመለሱም ነው በጣም ከኔ ተቃራኒ የሆነው ደግሞ ሌላ የአማራ ፋኖ ትግል አለ እነሱም ባዶ ሜዳ ላይ እየታገሉ ነው ብዬ ራሴን መሸወድ ማታለል አልፈልግም አልወድም ህዝብ አለ ከጀርባቸው አየ እነሱም ቀጥታ ብልጽግና መንግስት ላይ ነው ማለት ነው እየተዋጉ ያሉት በትግራይም ያለ ነው ልምድ አለ አጠቃላይ ከታሪክም ይሁን ከፖለቲካ ከኢኮኖሚ ምን አለ ልምድ አለን እኛ እንደ ኦሮሞ እንደ ኦነግ ከእንደ ደጋፊዎቹ ልምድ አለን ልምድ ብቻ አይደለም ቁጭት አለ አሎታጂለ the Kube generation the enlightened generation are leading OLA nowadays ነጃልመሮ የገባቸው እንቁ የህዝብ ልጆች ናቸው ምንም መወላወል ማስፈልግ ማለት ነውና በዛ መልክ ነው እየተገፋ ያለው ይሄን ካልኩ በኋላ ምንድነው just ኦኬ ፒስ ማውራት ደስ ይላሉ ኮንሰፕቶቹ ዓለም ውስጥም አሉ በዚህ የተጀመረ አይደለም ኖ ዋር እና እንደዚህ የፖለቲካ አካል ኮንሰፕት ነው ችግር የለውም ግን ምን ያህል አቺቨብል ነው ምን ያህል ፊዚብል ነው የሚለው ነገር ላይ ነው ስትሬስ ማድረግ የወደድኩትና መፍትሄ አለ ለምሳሌ ቅድም እንዳልኩኝ የፖለቲካ ችግር አለ መፍትሄውስ የፖለቲካ መፍትሄ ያስፈልጋል የኢትዮጵያ ጉዳይ አልን አይደለ የኢትዮጵያ ጉዳይ ፖለቲካ ችግር አለ ብለን ስንል ደግሞ ቀጥታ ከመንግስት ጋር የተቆራኘ ነው ብዬ አልኩኝ ከዛስ አሁን አንድ ነገር ደቂቃ ውስጥ ተጠቅልልልኝ ትጨርሳለሁ ማርክ አርግልኝ በጣም ብዙዎች የማይናገሩና የማይታያቸው ታይቷቸውም ደግሞ መንግስትን የሚደግፉ ሊኖሩ ይችላሉ እሱ ችግር ላይሆን ይችላል ያልታያቸው ሰዎች እንዲረዱ የሚፈልገው ነገር አለ ልምድ አለን ቁጭት አለን ብለናል አልወታጂለ ብለናል ስለዚህ ጋቨርንመንት ጋር ነው ፖለቲካ ችግር አለ መፍትሄውም የፖለቲካ መፍትሄ ነው ብለን ስንል አድጎ ምንድነው ጦርነት ደረጃ የደረሰ ነው ያ መፍትሄ ፍለጋ ነው ይሄን ካልን በኋላ ለምሳሌ ከፊታችን ምርጫ የሚካሄድበት ጊዜ አለ ኢትዮጵያ ውስጥ do you think there will be election no ሞቷል አብቅቷል
በምርጫ አሁን ባለ ኮንቴክስት ኢትዮጵያ ውስጥ በምርጫ መንግስት መሆን አብቅቶለታል። ለዛ ነው የኦነግ የኦኤልኤፍ ኦኤልኤ ትግል የመጨረሻ ምዕራፍ ነው። ምዕራፍ ላይ ደርሷል። ምዕራፉ በጣም ትልቅ ነው። ትልቅ ከመሆኑ ሰፊ ጊዜ ሊወስድ ይችላል፣ ሰፊ ዋጋ ሊያስከፍል ይችላል ማለት ነው። ስለዚህ ምርጫ የለም። ኤኬ እንዴት ነው የሚረዳ? ምርጫ እንዴት እንደሌለ ላሳያችሁ። አንድ ወንድማችን አስብ ነበር ቅድም። እነ ኦኤልኤፍ እነ ዳውድ ኢብሳ እነ ኦኤፍሲ እነ መረራ ጉዲና ምርጫው ላይ እንዴት እንደተገለሉ የምናስታውስ ነው። የቅርብ ጊዜ ትውስታ ነው። በሌላ አባባል ምንድነው እያልኩ ያለሁት? የአብይ መንግስት ሌጂቲሜሲ ጥያቄ አለበት። ለዛ ነው ምርጫ በአግባቡ በጊዜው መደረግ በነበረበት ጊዜ ሳይደረግ በመቅረቱ ትግራይ ላይ ጦርነት፣ ትግራይ ላይ በህገ መንግስቱ ሄደው ምርጫ ያደረጉ ከዛ ሪኮግናይዝ አለማድረጉ አብይ ሄዶ ምንድነው የስልጣን ሽኩቻው እዛ የደረሱት ነገር ላይ አደረሳቸው ማለት ነው። አጠቃልላለሁ ገባ እንዴ ሐሳብ ነው። አይ አንድ ደቂቃ ብቻ አንድ ደቂቃ ካልኩ ራሱ 5 ደቂቃ ሊሆን ነው። ኦኬ ጀስት ኮንክሉድ ላድርጎና ስለዚህ ምርጫ የለም። መፍትሄ አለኝ። ግን መፍትሄውስ ምንድነው? ትራንዚሽናል ጋቨርንመንትን በክልል ደረጃ ማዋቀር፣ አማራ ክልል ይሁን ኦሮሚያ ክልል ይሁን ሌሎች ጥያቄ ያለባቸውና መንግስት ጋር እየተዋጉ ያሉ ኃይሎች ጋር ታንዛኒያ ላይ 2 እድል ያሁን ሁለተኛው ላይ ዋና መሪዎች የኦኤልኤፍ ኦኤልኤ መሪዎች እነጃል መሪዎች ተገኝቶበት ያን የመሰለ እድልን አልተጠቀመም መንግስት። አሁንም ዞሮ ትራንዚሽናል መንግስትን ካላዋቀረ ምርጫ የሚባል ነገር አይኖርም። ውጊያ ኖዋር የምንለው ነገርም የመሳካት ሁኔታ በጣም አሳሳቢ ነው። ሌላ የምክክር ኮሚሽኑን በተመለከተ እኔ ገለልተኛ አይደለም ብዬ ነው ማምነው። ስለዚህ ብዙም አያሳስበኝም። አመሰግናለሁ። ያና ገለቶ ኦኬ ያታ ይልፋል ያ እንትን ዳፊ ተኮ ጋፈዱ ይሄኙ ተጋፊ ከንጋፈቻሩ አኒስ ጋፊ ተኮ ኤኬ ጋፈቹ ኖ ቢላሊስ ብሩኬኒስ ኤኬ ዳን ጋፊ ጋፈቹ ማነከነረት እንደንዳሙ isinis gaafachuun hin danda'amu. Isin bakka itti mari'attan qopheeffachuun ni dandeessu. Akkaataa adeemsaa mana kana waan ta'eef malee wal gaafachuu fi isin walitti mari'achuun kun tiktaakii kanarratti yeroo biraas ni gootu. Ekeen kun baay'ee nama wajjin haasa'uu hin didu. Abbaa barbaade wajjin nama mari'atu akka ta'e nan beeka waan ta'eef akkas gochuu ni dandeessu dhiifamaa wajjin. Thank you. Mana kolle nimbana barbaachisa ta'e. Mana saasbanu, manas jalbanu jalqabdeetti argeera. So manas banee akkas gootanii haasa'u mari'achuu ni dandeessu waan ta'eef inni rakkisaa miti. Ekee waan kaase tokkoffaa ፖለቲክስ gaafa jedhamu ፖለቲካ ሲባል ስለ መንግስት ማለት አይደለም። መንግስትን እያስተዳደረ ያለው ኃይል ላይ ተቃውሞ ማቅረብ ይቻላል። እንደዛ አይነት ጥያቄዎች ሊሆኑ ይችላሉ። ግን ፖለቲካ ሲባል በአጠቃላይ አድሚኒስትሬሽን አንድን ሀገር እንዴት አድርጎ አድሚኒስተር መደረግ አለበት፣ በምን አቅጣጫ መመራት አለበት የሚለው ጥያቄ ነው። የአንድ ሀገርና የአንድ ህዝብ ጥያቄዎችን ነው በአጠቃላይ ያማከለ ነው። የሰለጠኑ ጦርነት የሌለበት አንድ ሀገር መጥፎ ነው ይጥፋ ይሞት የማይባባሉበትን ቦታ ፖለቲካ ይሰራ። ፖለቲካ ሁሉ ቦታ አለ። አስተዳደር፣ ንጹህ ውሃ፣ የአቦርሽን፣ ብዙ ጥያቄዎችን ታክሴሽን፣ ብዙ ነገሮችን ፖለቲክስ ውስጥ ኢንክሉድድ የሚሆኑ ብዙ የፖለቲካ ጥያቄዎች ናቸው። ያለመታደል ሆኖ እኛ ሀገር ያለው ፖለቲካ የሰርቫይቫል ፖለቲካ ስለሆነ የማንነት የመኖር የወጥቶ መግባት የክልል ላይክ ቤሲክ የሆኑ ፈንዳሜንታል ገቨርናንስ ውስጥ ያሉ ጥያቄዎች ስላሉ ፖለቲካችን ካልልክ የተካረረ የሰውንም ህይወት የሚጠይቅ ሆኖ ይገኛል። አንድ ቅር ያለኝ ነገር ሌሎቹ ጋር ሄዳለሁኝ። አንተ ከተናገርከው ነገር በጣም ደስ ያላለኝ ነገር አሁን ያለበት ትግል ምዕራፉ ሰፊ ምዕራፍ ነውና ከፍተኛ የሆነ መስዋዕትነትን ይጠይቃልና ይሄ መስዋዕትነት መከፈል አለበት ብለሃል። አንተ ይሄን መስዋዕትነት ገብተህ ትከፍላለህ ወይስ ሌሎች እንዲከፍሉ በህይወታቸው ላይ ዝቁጭ ብለህ እየወሰንክ ነው ያለው? ይሄ በጣም አስፈላጊ ጥያቄ ነው። በጣም አስፈላጊ እመልሳለሁ። እኔ ባለኝ መሬት ላይ ለጨረሰውና ጥያቄውን አጭር ጥያቄ ነው። ገባና ትከፍላለህ ወይስ አትከፍልም? ቢኮዝ ይሄ መስዋዕትነት እያወራን ያለ ነው ብር ማዋጣት ወይም ደግሞ ሞራል ድጋፍ አይደለም። ህይወትን ማጣት ነው፣ መሞት ነው፣ አካል መጉደል ነው፣ ስደት፣ ብዙ ነገር ህይወት ማጣት ነው። ነፍሱን እንዲከፍል አካሉ እንዲጎድል ነው ሰውና ይሄ ምዕራፍ ሰፊ ይከፍላል ያልከው ህዝብ ነው። ይሄንን የሚከፍለው ህዝብ ጋር ሄደህ ቀጥታ ትከፍላለህ ወይ? አካልህ እንዲጎል፣ ነፍስህም ከጠፋ እንዲጠፋ፣ ህይወትህም እንዲሰዋ ገብተህ ይሄንን ለማድረግ ዝግጁ ነህ
ወይስ እዚህ ቁጭ ብለህ ይሄ ምዕራፍ ሰፊ ምዕራፍ ነው ሰፊ መስዋዕትነት አለ ዳይጋሪ ዳይባሬላ ትከፍላታለህ እያልከው ነው ያለው መሬት ያለውን ህዝብ አጭር አድርገህ መልስ ብቻ እንድትሰጠኝ ከፍላለሁ ማለት ምንም ጥያቄ የለውም አይ ጆይን ያጅነ በዚህ ምዕራፍ ምንም አዶን ያስጠኝ ኦኬ ባገኘው ቁጥር እንግዲህ ከዚህ በኋላ የኔ ጥያቄ ይሄ ምዕራፍ እስከሚዘጋበት ድረስ hopefully it's not going to be long as you said ባገኘው ቁጥር መጠይቅህ የት ነህ because I want to see you የት ነህ ማለት where are you physically where are you because if you have decided ያስፈልጊ ምዕራፍ ነው ዋጋ ይከፈላል መከፈል አለበት ካልክ አብረህ ለመክፈልም ዝግጁ ነኝ ስላልክ መሬት ላይ ሆነ እንደምናገኝህ ተስፋ አደርጋለሁ ትክክልም ሆነ አልሆነ at least ይሄ ጥሩ ነው ቆራጥነት ነው ቦታው ላይ ወርዶ እንደዚህ መክፈል የሚፈልግ ሰው ሲሆን በጣም አስፈልጊ ነው እናመሰግናለን ሞርሞር ያ አመሰግናለሁ ለማስመሰል እንዳልሆነ በዚህ አጋጣሚ ማረጋገጥ ነው አይ ችግር የለውም next time እንግዲህ እድሜስተንና ሁሌም እንጠያየቀው ጥያቄ ነው እንዴት ነህ ኤኬቢዬ የሚቀጥለው የት ነህ ኦሮሚያ ውስጥ ነኝ ያለሁት የሚል ነገር ካለ ኦኬ ካልሆነ ግን ሞር ያየ ነው የምንሄደው ነው የሚሆነው ሞርሞር ትፎፍ ኦኬ እሺ አይ ከሚስቱ ሰላም ሁላችሁ በአጠቃላይ እና ባንተ ህይወት ሆልድ ቆይ ካን ባንተ ህይወት ማለት by the way የታስክ ክፍፍሉን እኔ ልንገር እኔ የት እንደምትሞት ነግርሃለሁ አንተ ደግሞ ሄደህ ትሞታለህ እስማማሃል የታስክ ክፍፍል ያሶር ነው እስማማሃል ይሄ ታስክ ክፍፍል እኔ የት እንደምትሞት ነግርሃለሁ ያ ነው የኔ ታስክ አንተ ደግሞ ትሄድና ትሞታለህ ጥሩ ነው ፌር ነው ክፍፍላችን ይሄ ሐሳብ እኮ ከቤት ከውስጥ እኮ ነው አያና ማመንጨት ኖ አይ እንትን አይደለም የህዝብ ጥያቄ መሆን አለ የህዝብ ጥያቄ ከሆነ የስራ ክፍፍል አድርጎ ስላቀረበው ነው እስናት የስራ ኦኬ የስራ ክፍፍል አይደለም ለማለት የፈለኩት ባለቤቱ ነው የሚሆነው አባቶ ፍረትም ወፍተፈታ ያን ያልኩበትም ምክንያት ልንገርህ ወራኔ አፋን ኦሮሞትን እንዱበዳ እጆሌ ወራነ ከሰት ገለኔዳ አቲ ቆደሰና ፍጠቹ በርባዳ ጋፈ ጀዳሙ አከናማች ከሰት ጅራቱ እንተኝ አኮራን ተዱበቻ አንጅራ አኮራን ተጋፈ ዱበነ ሆልዶ አን ደገራ ሞቱማስ ሚቲ ደገራ ሞራናስ ሚቲ አኮራናት ዱበቹ እንደንደሱ አባን በከሲቡ እንጅሩ ላሊ ጃርሚያ ለፈረጅሩ ሊቤክ አክብ ወራነ በከውልተን ኩኒ ለፊቺሳን ጅርቱ ዋንተ ኤፊ አኒ ወራነ በከውኤ ወራና ፊ ስፖክስ ፐርሰን ተኤሬዴ አቢ ወራና አስወርደሃለሁ እንዳላስወርደ በስነ ስርዓት ተከባብረን እንነጋገር ሃነ ሲያሳቱን ተኤኒ ኦፊሻል አቢ ካንተ please listen to me at least this is my room listen to me I'm giving you sentence ቸነፍጪ ሳንጀርቱ ኔግ ደሞ ንቡታ አማ ወልደገፈኔ ሐሶፍ ነታናን hold on ዋሲቲሙ ፈንዴማ ኦኬ namni maqaawbo dhaame maqaawbotiin asanjira waraana keessaan asjira jedhu sekondii tokkoof hin dhaggeeffatu amma jaarmiyaan akkasii ijaarame waboon lafa buusutti maqaawbotiin warri maallaqa sassaabaa ba'anii warri nu waboorraa dhufnee meeshaa qabanneerra gaara jirra jedhanii dubartoota wajjin haasaan waan akkasii godhanii wanta jibbisiisaa miidiyaa irratti jiru keessa isa guddaadha ani deeggaraa woboos miti deeggaraa mootummaas miti garuu kuni waboo irratti wanta ta'uun irra hin jirredha hanna siyaasaa maqaa isaaniitiin godhamaa turedha hin fudhadhu nama tokko jaarmiyaan jiru jaarmiyaan ni beekna lafarra wanta jiru dubbi himaa tokkotu jira odaa tarbii asirra dhufee akka waraanaan dubbadha nama jedhu nan buusa waraanni bakka isin hin buusne akka nama tokkotti sabaatti haasa'uu dandeessu dhumate sifuufi akka deeggaraatti haasaa jiran akka deeggaraatti akka waraanaatti ani akka waraanaatti gaafan jedhu if you just let me finish akka waraanaatti gaafan jedhu general waa'ee waraanan dubbadhe malee abbii waraana dubbachuun barbaanne akka nattinis kooti na goote waan ta'eef jechuudha dursitee waan irraa fudhatteef akka waraanaatti jedhee general
waraana gaafan jedhu generally waa'ee waraana the word waraana malee waraana bilisummaa Oromoo Bakka bu'ee obboleessa koo. Ani nama buusee hin beeku amma yoonaatti. You will be the first. I'm sorry. Ifa manaa godhi. Xinnoo bilchinatu si hafa fakkaata. Amma sin jedhin utuun si jedhu jetta. Akka waraanaatti hin jedhin. Please. Namni waraanni isin bakka hin buusne. Mootummaas jedhee kanaan dura bunoo baddallee nama jedhamu wajjinis yaadatta eekee miti. Ruumii kanarratti utuma mari'annu akka mootummaa jedheennaan nan dhaabsise. Jedhina mootummaan bakka sin buusne hin sobin. Mootummaan gaafa bakka si buusu xalayaa kee fudhattee akkas fudhattee baata. Waboon gaafa bakka si buusu waboo maqaa waamtee akka waraanaatti jettee dubbatta. Asirratti ruumii koo keessatti dhuftanii hanna siyaasaa hanna daldaluu maqaa waraanaatiin maqaa mootummaatiin hin godhamu. I will not allow it. እንደ ጦር ነው የምናገረው እንደ መንግስት ነው የምናገረው የሚባል ነገር የለም። እንደ ህዝብ እንደ ደጋፊ ነው የምናገረው። የፖለቲካ ብስለቱ ከሌላችሁ ደግሞ ጠግና ሲይዛቸዋለን። እንቀጥላለን። አከስት ትፉፍና እኙ ተፈ ቢላል ኦሮሞ ትፉፍ ኦኬ ያና ዱገለቶሚ ያዳ ኪያሮ ካሱ አፋን ኦሮሞቲን ዱበዳ ትፉፍ keessattuu maaliif waa Oromooti waan dubbadhuuf sirni keessattuu rakkoowwan yeroo bal'inaa amarra haasamu kana keessaa tokko uummata keenya waan ta'eef waan kana kaasuu barbaada. Yeroo kana kaasu uummanni keenyaaf noowaar wanni jedhu ni barbaachisaa kan jedhu gaafii hin qabu. Noowaar jechuun walumaa galatti uummanni keenya ardhaa sababa waraanaatiin lammiin keenya kan lafarraa dhumataa jiru hawwani du'aa jiran abbootiin du'aa jiran ijoolleen fi dargaggoonni lafaa dhumataa jiran sababa waraanaatiin. Sababa waraana jechuun maaliif woboon waraana addaa qabaatee hin taane yookaan ammoo bilchaginaa yookaan maaf qabaatee prosperitiin jechuu kiyyaa miti. Namni dhaaba fedhe deeggaruu mirga isaati sirna dimokiraasiiti abbaa fedhe deeggaruu ni danda'a. Garuu ammoo waanuma silaa saba keessattuu argamuu hin qabne waanuma silaa uummata keessattuu hojjetamuu hin qabnetu nurratti adeemsifamu jira. Kana afaan tokko namni haasa'uu fi aadaaf sirna duudhaa tokko kan uummanni qabu waliigalee haasa'ee dubbatee waan xumuruu danda'u irratti dhiibbaa yookaan ammoo faayidaa mataa ofiitiif jecha lammii kanaa fi uummata kana lafarra dhumaa jiru sababa isaatiin beelaa fi saamiinsi hanni gudeeddaan uummata keenya argaa jira jechuudha. Sababa gama lamaan jiruuf eenyu rakkoo qaba yoo jenne gama lamaanuu rakkoowwan ni jiranii. Rakkoo kana falli isaa maali? Ta'anii furmaata mataa isaanii fudhachuu irratti waliigaltee ilaaf ilaameedhaan yoo hin hojjetamne taate rakkoowwan kanaaf ammas kan du'aa jiru saba biraati miti. Sabuma Oromoo kana hawwatuma teena kana namni lubbuun isaanii baay'atu waan ta'eef. Kanaaf ammas wanni jalqabdee akka nama tokkootitti noowaar wanni jedhu kun gaafii dhugaatillee yeroo isaas ilaallataa itti fufamuu qaba. Nu jenereeshin yeroo ammaa kana jirru waan dogongora wayii keessa jirra. Warroota kaleessa sammuu hadoochaa uummata keenyaatiif hojjetaa turan walii hidhannoo uummata keenyaa uummata yookaan ammoo politikaa kan ajjeesaa warra turan warroota haftee akkasiisan qabantu yeroo ammaa kan akka dimokiraasiin qacaacee yookaan ammoo mataa gad guddatu goosisaa jiran uummata waan akkanaa jiruuf jenereeshin yeroo ammaa jiru kun ammoo waan kana hiddaan buqqisuudhaaf dimokiraasiin maal ta'e akka gadi qabee hiddaan barachuu irratti wajjin hojjechuu irratti tokkummaadhaan mari'achuu irratti waan lubbuu namaatiif dhiiga namaa baasu ka amantiifis hin eeyyamne fedhii dhuunfaatiif jedhanii irra hojjechuun sirrii miti. Kanaaf furmaanni isaa maali? Yeroo ajjeefnu baay'inaan dhugatti haasofnu. Waraana lamaan gidduu caalaa kan du'aa jiru uummata Oromooti. Haawwatii keenya ijoollee keenyatu du'aa jiran. Kanaaf saamiinsi sirnaan alaa daangaa dabaree diinna dabaree kanatti xiyyeeffachuudhaan wantoota hojjetamu akka Oromoo qofa hin taane akka biyyaatti xiinxalli silaa keessatti ilaalamee hojjetamu akka biyyaatti politikaadhaaf bakka isa barbaachu kenname silaa tokko ta'anii akka biyyaatti ijaaramuuf ijaarsisuu irratti kan hojjetamuu qabu facaayiinsi hojjetamee uummata keenyaaf ammoo hidda
dhiigaa ka jarri yookaan immoo onneetiin dhaatan keessatti kutaa uummata keenya deemaa jiran kan jireen lubbuu isaanii baaseerra waraanni gaba lamaan faayidaa dhuunfaatti fayyadamu kun warroonni lammataa ammoo aangoo kanarra ta'an ammoo fedhii aangoo isaanii qofaaf saba keenya jesiisaa lubbuu isaanii baasaa jiran. Kanaaf nu dargaggoonni yeroo kana jirru gara furmaataatti koottaa waraanni nuuf malaa miti ajjechaan nuuf malaa miti jennee wal qabannee waliin ka'u waliin dhaabbachuun waan kanarratti jijjiiruun ni danda'ama. Exactly dhugamatti yoo waan asuma ta'e. Okay. Kanaaf jijjiiruun ni dandeenya. Wanta ati qabatte kun sirriidha. Anis gara kootiitti garoota anis dhimmoota adda addaa keessatti ni hordofa. Dhimmoota jiru keessatti hanga danda'ameen waan kanarratti akka bilaalikitti dhaabuudhaaf yaalii gurguddaa gochuu jirra. Hayyoota wajjin abbootii amantaa namoota hedduu wal kominikeetii ni godha. Isaan wajjinis dhimmoo kanarratti haasa'utti jirra waan ta'eef waan kanarraa gabaabsuu irratti hojjechuu irratti nu barbaachisa. We can change it jechuu ni dandeenya jechuu fedheeti. So jabaadhu waan gaarii irra jirta itti fuufisiin jechuu barbaada daqiiqaa sittiin dheeressu. Kenni jiru fayyaa ta'e warra afaan oromoon በኦሮምኛ ልተረጉምላችሁ ከኦሮምኛ ወደ ኦሮምኛ ከስር የሚጽፉልኝ አይቻለሁኝ አማርኛ ብቻ ለምንተናገረው ነገር በርታ ገኛ እኔ ከማስበው ከኖዋር ጋር በኦሮምኛ ያጠናክሩ ሐሳቦችን ለህዝብ አስፈላጊ እንደሆነ እየተጠናከረ እንደሚሄድ የማበረታታት ሐሳብ ነው እና በቃ እዛው ላይ የተናገረው በጣም ፕሪሳይስ አድርጌ ጀስት ሐሳቡ ዋና ፍሬ ነገሩን ብቻ ነው ተረጉምላችሁ ኢንሴንቲቭም ልሰጣችሁ ማለት ነው ኦሮምኛ እንድትችሉ አማርኛ ማትችሉ አማርኛ እንድትለምዱ ኦሮምኛ ማትችሉ ደግሞ ኦሮምኛ እንድትለምዱ አፋን ኦሮሞ እንድትለምዱ እናበረታታችኋለን that's a good thing so I think ብሩኬናት የቀረችው ከዛ በኋላ final round I'll give some 3 minutes each ሁሉም ሰው ሐሳቡን ያደጎለባ ያደከሰሰድ ማከዱበት ተኒፍ ነመንዱማፍ ደጋ ሰዲ ላድኔ ኩሽር ራጀል ቀብኔ ትቡፍና ብሩኬም ኡመረት መጨረሻ ላይ ይቆይልሽ እንዴ አንቺ እንደለመድሽው ተቀላላ አድርገሽ ትናገሪያለሽ አንዴ መሃል መቀት ፈልጋለሁ only like one point ብሩኬ ሱና ዩኒቨርሲቲ ደሙፍ እንደማ ደለጋሲዮን እንደማ እሺ ዋን ጉዳይ አንዱበዱ ብሩኬ አትዱ መረቴ ዶሚኔት ወጥቶ በርቴ ስለያናኒ ዋዱበዴ እና ዱበቴቲ ጨራናን ከንነረ ደበርሴ no ay hundumaan akkas gochaara waan ta'eef laki federalism kenite warqani fille waan san dubbatana dubbatte yaada kenite fi kiyaru no kan sine barte no yaada tilaadhe isaan jarratti deebi laatan bitee taanaan yaada isaan irratti deebi laat qoy daqiiqaa seetiin si godha daqiiqaa seetiin dubbada tuma fufi sidaabsiisu manna tifufi namni hundumtuu akka dubbatu tokko waan amma eekee gaafatteraatiin eegala mormor silaabuun qabu guyyaa sana gundoo biddeleen buune mootummaarraan dhufee gaafa jedhu agartee ani mootummaa bakka buutuun ta'in akka gundoo biddelee sirreessi jennaaniin yeroo masana sirreesse ani mootummaarraan dhufee deemaa ase namichi gadi buune yeroo masana sirreesse akka ummataan dubbadha jedhee yeroo masana sirreesse recording amma fakkeenyaaf amma sana biran darbaa nam tokko agartee qawwee fudhateetti bosona seenaa kan bosona seenu kuni kabosona seenu kun agartee diddaa agartee gabrummaa miidhaa warra sarra ga'u dideeti qawwee fudhataa jira. Kaan immoo agartee keessa ba'ee dhufuu danda'a. Takka immoo agartee astaayis agartee qabsoo sana jabeessuu danda'a. Kun agartee namuu bakka tokko dirqama agartee bosona seenuu qabu. Akka itti beekamu qabaachaadha. Kabira agartee waan agartee sila wallaggaa fi agartee ummata qawwee hin qabne jette sana agartee kan inni lashuu barbaade nama qawwee hin qabnes mootummaan kun ajjeesuu jira qawwee qabatee qofaa miti ka jedhudha galatoomii kana booda asuu hin danda'u silaatiin fufaa bakka hojiin seena dhiifama guddaa. Bakka hojii galte I'm sorry yeroo biraatti deebina gaa maamiluma keenya taata at least yaadaan addummaa yaadaa utuma qabdu kabajaadhaan nama dubbatudha ekeenis akkasi yaadi keenya baay'ee wal falmina bakka jiruttis mana koo keessattis bakka hin jirretti yaada koo irratti namoota dubbatanii namoota qeeqanii maqaa barbaadan jedhanii kabajaa wajjin namoota haasaaniidha gaafa walitti dhufnu akka sabaatti haasa'uu ni dandeenya ተከባብረን የምንነጋገር ሰዎች ነንና ሐሳብ ልዩነትን
ታከብራለህ ባለፈው የተናገርከው ቡኖ በደሌ የመንግስት ብሎ ሲናገር የመንግስት ተወካይ ከሆንክ መንግስት ወረቀት እስኪሰጥህ ድረስ እዚህ ሩም አትናገርም ብየው ወዲያውኑ ነው ያስተካከለው ቪዲዮ አለኝ እኔ ሩም ውስጥ እንደ መንግስት ብለህ የምትናገር ከሆነ የመንግስት ውክልና ይዘህና መጀመሪያ የመንግስት አካል ሆነህ መናገር አትችልም እኔ ሩም ውስጥ የምትናገረው እንደ ህዝብ እንደ ደጋፊ ከሆነ ነው ስለው እዛው ላይ ነው ያስተካከለው ሞርሞር የሚባለው አላውቀውም እኔ አስተካክል ይያልኩት የጦር የኦላ ነኝ ይያለ ኦላ አይደለም ኦላ የራሱ መዋቅር አለው ከመዋቅር ውጪ መናገር አትችልም ይያልኩት ደግሞ አሁንም ጦር ነኝ ሲል ዘግቼበት አውርጃለሁ እንደየነገርኩት ያስተነቀቅኩት ነው እንደ ደጋፊ እንደ ህዝብ እንጂ እዚህ ጋር ተወክላችሁ ካልመጣችሁ በስነ ስርዓት መንግስት ውክልና በሚዲያ ተናጋሪ አቶ ቡኖ በደሌ ብሎ ወይም ደግሞ የኦላ ተናጋሪ በሚዲያ አቶ ሞርሞር ተብለህ ከመጣ ያኔ መግለጫ ያለው ሆነ እንደ ጦር ነው ማናገር እንደ መንግስት ነው ማናገር አለበለዚያ እንደ ህዝብ አካል ነው የምታናገረኝ እና እዚህ ጋር መጥቶ በእነሱ ስም ምንም ማንንም ሰው እንዲነግድ አልፈቅድም ባልደግፋቸውም አብሬያቸው ባልቆምም መንግስትንም ወቦንም ማንንም እኔ ራሴ አላማ ያለኝ መሐል ላይ በህዝብ በኩል ያለው ነገር እንዲመጣ እንዲሳለጥ መሰራተው ነኝ ግን ባልደግፋቸውም በእነሱ ስም እንዲነገድ አልፈቅድም ነው ትፉፍ ፌደራሊስት ኦቦየነ አገለቶሚ ደቂቃ ሰድቄሳት ጋባው ሰደምሮ በርባድ የዚህ አይነት ፕላትፎርሞች በጣም ከሀገር ውስጥም ከሀገር ውጭ መስፋፋት አለበት የተለያየ አስተሳሰብ የተለያየ ፖለቲካ እምነት ያለው ተገናኝቶ የግድ መግባባት አይጠበቅበትም በልዩነትም ማለፍ ይቻላል የዚህ አይነት አውዶች የሉም ሀገር ውስጥም ከሀገር ውጭ ስለዚህ ይሄ ጥሩ እንቅስቃሴ ነው ሌሎችንም ጋብዛቸው አጠናክረው ትዊተር ላይ ለመጀመሪያ ጊዜ ሪከርድ የሰበርነው እኛ መሰለኝ በትግራይ ጦርነት ላይ 45 ሚሊዮን ነው ትዊት ያደረግነው within 24 hours አዲስ ሪከርድ ነው ያ ትግራይ ላይ ጦርነት መካሄድ የለበትም ኖ ዋር በሚል ካምፔን ማለት ነው ግን ፋይዳ አላገኘም መጨረሻ ላይ ምንድነው የሆነው ያው በጦርነቱ የትኛው እንዳሸነፈ አይተናል ስለዚህ ይሄ በልዩነት ማለፍ እንችላለን ለምሳሌ የተቋቋመው ኮሚሽን ፋንክሽን ማድረግ አይችልም አሁን ቤቢም ስናገር ምንድነው ያለው እናንተም ግቡና ግፉበት ይላል what does mean በኮሚሽኑ አትተማመንበትም ማለት ነው ቤቢ ራሰ ስለዚህ ኮሚሽኑ ተቃዋሚ ፓርቲዎችን ያላማከረ ያላነጋገረ በትጥቅ ትግል ያሉትን ጫካ ያሉትን ያነጋግራል ማለት እኔ አልቀበለው ስለዚህ ኮሚሽኑ ተላላኪ ስለሆነ ይሄ ፈርሶ የሁሉም ፖለቲካ ፓርቲዎች አክተሮች በሙሉ ተሳትፈው አዲስ ኮሚሽን መዋቀር አለበት ነው የሚለው በጋራ እናየዋለን ኮሚሽኑም ሆነ ምርጫ ቦርዱም ሆነ ፍርድ ቤቱም ገለልተኛ እስካልሆኑ ድረስ ውይይት ተደርጎ አንዱ ህግ ቢጥስ ፍርድ ቤት በትክክል ይዳኛል የሚል እምነት የለኝም ስር ነቀል የሆነ ለውጥ ሀገራችን ላይ እንዲመጣ የምንጓጓ ከሆነ ይሄ ጊዜያዊ የሆነ ጥገናዎች ሳይሆኑ ስር ነቀል ለውጥ ያንተ ይሄ ትዊተር ካምፔን በጣም ጥሩ ነው ኢንክሉሲቭ አድርገው ሁሉንም አማራጭ ተጠቅመን ከታች እየመጣ ያለው ትውልዱ የጦርነት ሜንታሊቲ ነው ይዞ እየመጣ ያለው የአርቲፊሻል የእንጨት ሽጉጥ የእንጨት ክላሽንኮቭ ይዞ አሁን ከታች እየመጣ ያለው ትውልድ ራሱ የጦር ሜንታሊቲ ነው ይዞ እየመጣ ያለው ከወዲሁ እኛ ትልቅ ስራዎች ነው የሚጠብቁት የፖለቲካ ዲስከሽንስ አንተ በኮሚሽኑ ታምናለህ መብት ነው የኔ አለማመንም ልታከብርልኝ ይገባል ለስር ነቀል ለውጥ የሚያስፈልገው ሁሉም ያማከለ ሲሆን ተቋማቶች ገለልተኛ ሲሆኑ የተወሰነ ዲሞክራሲ ጭላንጭል ልናይ እንችላለን ሰስተኔብል የሆነ ዘላቂነት ያለው ምርጥ ስርዓት ኢትዮጵያ ውስጥ ለመገንባት አልታደለም ከመገዳደል ፖለቲካ ውስጥ አልወጣንም ያንን እንድንወጣ ግን የሚያስፈልገው ሁላችንም ይሄ ከኢጎ ውስጥ ወጣው በተለይ ራይት ዊንግ ኤክስትሪሚስቶች የኢትዮጵያን ፖለቲካ በእነሱ ጥብቆ ልክ መስፋት ነው የሚፈልጉት ሶሪ የራሱ ያቋርጣል ቀጥል ቢላል አመሰግናለሁ እንግዲህ በአማርኛ ሊሞክረው እንግዲህ አባ ከበር ባዴ ነው ፋንሲ ትቶሉ እሺ ፌደራሊስት ጥሩ ነገሮችን ለመግለጽ ሞክሯል እኔም በዚህ ላይ መጨመር የሚፈልገው ነገር በኢትዮጵያ ምድር ላይ ብቻ ሳይሆን በአፍሪካ ዙሪያ ላይ ስለ ዲሞክራሲ ጉዳይ
ዲሞክራሲ ምንድን ነው የሚባለው ማለማመድ ሁኔታዎች በጣም ይቀረናል። ይህንን ለማመድ ብዙ ስራ መስራት አለብን። ዛሬ ጦርነቱን ብቻ አይደለም መመልከት አለብን። ሰላም እንዴት ማምጣት አለብን? ሰላም እንዴት ይገኛል? ምን ስናደርግ ነው? ወይም ደግሞ ከመንግስት ጋር የተለያየ ሀሳብ ሊኖረን ይችላል። የተለያየ አይዲያዎችን ልናመጣ እንችላለን። ግን እንዴት ይህንን ወደ መድረክ ማምጣት እንችላለን? በጦርነት የሚለው ነገር በብዛት የምናያቸው ነገሮች ተጎጂዎቹ ህዝብ እስከሆኑ ድረስ ይሄ ጄኔሬሽን አሁንም አገሪቷን እየበከሉ ያሉት አእምሯቸው የተበረዘ ማለት ነው። የብሔር ጉዳይ ጨምቆ የያዛቸው ብሔርን መያዝ ጥሩ ነው፣ እንደ ብሔር መያዝ ጥሩ ሆኖ ግን የሚጠቀሙት በፖለቲካ ዙሪያ ላይ ስለሆነ ያንን ደግሞ ለማስተካከል ብዙ ማጣር ያስፈልጋል ማለት ነው። ይሄንን ዲስከስ ስናደርገውና ልክ በአንድነት ተነስተን ስናወራ ስንወያይ ለሀገሪቷ የሚጠቅመውን ነገር ለምሳሌ ሀገሪቷ ለማንም ለብሔር ብሔረሰቦች ሙሉ በቂ ነች እና ግን መጠቀም አልቻልንም ማለት ነው። አማሪፈ ከነራ ኮነዳ ከናፊ ባኢነ ኬናን ዋን ከና ያዱማ እረውታሌ ሲጋ ባኢነ ኬና ዋዬ ወራና ቆፋሉ ያሉ ዱንታን ዋዬ ሞቱማ ረት የፈቹ ዱንታን ዋሱፊ ሰባፊስ ላሉ የሮዱ ከን የሮናምኒ ደበሙ ነሞተ ኬና ወሬ አዋለማ ጅሩ ወሬ ጭረማ ጅሩ ወሬ ቅለደርበማ ጅሩ ወሬ ዱዓ ጅሩ midhaanyaachifta kan jedhan waan akkana goota kan jedhan ummatuma keenya kan du'aar waraanaaf waraan yeroo baay'ee wal arguttuu hin jiran jechuudha. Kanarratti ammoo isaan warra du'an sanii fi dhiiga nama biraatiin bilisummaa argachuu waliirraa argachuu duuntaan akkamitti sirna gadaaf sirna aadaa kennaatiin finnee dimokiraasii kanarraas lafa kennee borus nuus akkanuma ta'uu deemnaa jechuudha. Yoo fudhannee wantootni akkanaa kunni akka raawwannee gadi qabnee dubbachuu nu barbaachisaa jechuudha. Okay. Hayyee galatoomii ayyaana አሁን በአፋን ኦሮሞ ነው የሚቀጥለው። ቅድም ያልኩትን በአፋን ኦሮሞ ጠራ አድርጌ ገልጸዋለሁ። አፋን ኦሮሞtiin waan dursee dubbadhe irra deebi'uutiif jecha egaa waraanni nuun barbaachisu taasaatiin fafa rakkoo miti. Garuu immoo hojiitti hagam jijjiiramuu danda'a waan kunii ka jedhutu ilaalamuu qaba jechuudha. Hojiitti jijjiiramuu akka hin dandeenye agarsiistuu baay'eetu jira. Muuxannootu jira. Rakkoon Oromoo rakkoo Itoophiyaa keessaati. Rakkoo Itoophiyaa keessaa gaafan jedhu Itoophiyaa keessa rakkoo seenaatu jira, rakkoo siyaasaatu jira, rakkoo diinagdeetu jira jechuudha. Rakkoo siyaasaas haa ta'u, rakkoo diinagdees haa ta'u, rakkoo seenaa kafide immoo rakkoo siyaasaati jechuudha. Political problem, political solution kan jennu sana. Rakkoo siyaasaaf immoo furmaanni siyaasuma jechuudha. Rakkoo siyaasaa gaafa jennu maal jechaa jirra yoo jenne rakkoon siyaasaa maddisaa mootummaa aangoo qabudha. Mootummaa aangoo qabudha. Furmaanni isaas immoo maali? Mootummaa uma sanarratti dalaguudhaadha. Ka jechaati ture jechuudha. Akkamiin fakkeenyaaf reform or revolution yookaan mootummaa sana haaromsu yookaan immoo hundeerraa buqqisuudha jechuudha. Furmaata siyaasaa gaafa jenne haasawu. Kana jechaan ture Amaariffaan. Fakkeenya agarsiistuu tokko isinii kaa'uun barbaada. Dimokiraasiif hulaan cufaadha Itoophiyaa keessatti. Boqonnaan ABO WBO boqonnaa dhumarra qabsoon ABO WBO boqonnaa dhumarra ka ga'edha. Kanaaf maaltu sababni yoo jenne KFO'n filannoo irratti akka hin hirmaanne dhiibamee ba'e, ABO'n Daawud Ibsaan durfamu dhiibamee ba'e, OPDO'n kalee ka biltsiginnaa irraa ofiin of godhanii humnumaan of tottolchanii mootummaaf godhanii akkaataa kanaan jiru. Heera biyya sanaatiin illee mootummaan kun mootummaa heeraan hundaa'eedhaayi ka jedhu gaaffii kaasaa mitiidha deebiin koo akka eekeettis akka namoota siyaasa hubatan namoonni baay'ee kan yaada koo bitu jedhee naman. Kanarraa kaasnee muuxannoo qabna, jiila qabna, dhaloota qubee dhaloota jiile ka jedhamu sana jechuudha. Kanaa booda Itoophiyaa keessatti filannoo irratti taa'anii mootummaa ta'uun hin jiru. Ulaansaa cufameera. Kanaaf akka furmaataatti kanan kaa'u maali? Mootummaa ce'umsaa naannoo Oromiyaa irratti hundeeffachuu danda'u. Haga kun hin taanetti lolli itti fufa wal sobuu wal gowwoomsuun barbaachisu. Immoo ayyaanaan yaada kanaan ufuu isaatiif qofa abaaramuun irra hin jiraatu. Yaada addaa fidee nama immoo yaadota addaa qaban kan akka haga keessummeessa hirmaachisetti mirgaanis haa ta'u bitaan haga ta'e dalagaa uummataas immoo itti jira. Zeerootiin baay'isuu hin qabnu ka jedhullee yaadachiisuun barbaada.
galatooma fayyaa ta'e yaana wal quba qaban. Fayyaa ta'e keekee. Egaa hin abjooti abjuun taane baafadhu farda keen falmi 4 kiiloo situ aane.